በትልልቅ ፔጆች ላይ ሁላችንም ተረባርበን አይደለም 800,000 1,000,000 አንድ ሳምንትና 2 ሳምንት ባልሞላ ውስጥ እናስገባለን። 1,000,000 ፎሎወርስ ማለት ነው። አይ አሁን ወደ እንትናችሁ ወደ ርዕሳችሁ ይቀላል። ወደ ሀሳባችን እንግባ። ጌታ ይባረክ። እንኳን ደህና መጣችሁ። ኮፒ ሊንክና ሼር አድርጉት ወንድሞች። ዜዶ፣ ዳጊዬ፣ ፊራ፣ እንዳልክ፣ ቅዱሴ፣ ጌርሳምዬ፣ ካህን፣ ሶልዬ ከብዙ ጊዜ በኋላ ነው ያየው ወንድሜ ሜላ። ተባረኩ። ጌታ ይባረክ። እስኪ የተወሰነች አንድ ወደ 250,000 ያድርጉትና ኮፒ ሊንክ ሼሩም ትንሽ ወደ 20,000 ይግባ። ሰሞኑን በአንድ መዝሙር በጣም ተይዣለሁ። በጣም እጅግ የተባረኩበት መዝሙር ደጋግሜ ነው ላይቭ ላይ የምከፍተው። እሱም መዝሙር ከሰማን በኋላ ከደህንነታችን ጋር ከመዳናችን ጋር የዘላለም ሕይወት ጌታ ኢየሱስ ስለሰጠን ያለዛ ደግሞ ለዘላለም ሕይወት ደግሞ ለማግኘት እኛ ምንም ያዋጣነው ነገር ምንም የጨመርነው ነገር ምንም ነገር ያደረግነው ነገር ሳይኖር ጌታ ኢየሱስ ክርስቶስ ነፍሱን ስለ ነፍሳችን ሰጥቶ ቤዛ ሆኖ መድን ሆኖ አድኖናል። መዝሙሩ በኦሮምኛ ቋንቋ ነው። የምትሰሙት ሰሙታላችሁ፣ የማሰሙም ደግሞ በመንፈስ አብራችሁን ፍሰሱ። ጸጋ ይብዛላችሁ። ከዚህ ዝማሬ በኋላ ወደሚቀጥለው ሐሳብ ላይ መሄድ እንችላለን። ተባረኩ። ኮፒ ሊንክ አንድ የምተማመንበት ክንድ አለ። የኔን አለማመን አልፎ ነው የሚሰራው። ታውቃለህ? ኢየሱስ ምድር ላይ የፈውሳቸውን ፈውሶች ሁሉ ቼክ አድርግ። ሰዎቹ አምነው አይደለም፣ እሱ ፈውሰው ነው ያመኑት። አይገርምም? እንዲህ አይነት አምላክ እኛ ብቻ ነው ያለን። በእኛ ሁኔታ አይቀያየርም። የእኛን አለማመን አልፎ ይሰራል። ታውቃለህ? እንዴት አይነት ድንቅ አምላክ እንዳለን ብታቅ። ለምንድን ነው ማብደው? ኢየሱስ ገብቶኝ። ድንቅ ነው ኢየሱስ። ይገርማል ኢየሱስ። ይደንቃል። እጅ ባፍ ያስጭናል፣ ያስደምማል፣ ያስበላል ኢየሱስ። ወይ ምን እኚህ ጴንጤዎች አረው ረበሹን። እንረብሻለን። ገና አጋንንት ከሌለበት በስተቀር እንረብሻለን። የኔን አለማመን አልፎ እኮ ነው የሰራው። እኔ ሰው አምኜ አላቅም። ኢየሱስ ስል አለማመን አልፎ ሰራ። ጌታ ሆይ በቤቴ ጣሪያ ጠፈር ልትገባ ዘንድ አይገባም። እዚህ ሆነ ብቻ ቃል ተናገር። እዚህ ሆኖ ቃል መጣ። ያ 38 ዓመት የተኛው ሰውዬ ጋር ልትድን ትወዳለህ ይላል። ሰውዬው እኮ አዎ አይ አይደለም ያለው። ወደ ውሃ ያስገባኝ ሰው የለም። አንተ ኢየሱስ ከሰውዬው የማውራት ፕሮሰስ አልፎ ይሰራል። ምን አይነት ሰው የሚወድ አምላክ ነው? በእናትህ አንተ አንደርስታንድ የሚያደርግ እኮ ኢየሱስ ብቻ ነው። ለማንም አትናገር ያለው ሰውዬ ኢየሱስ ሲሰቀል ሄዶ አሳበቅ። እሱን ጭምር ሊያድን ነው ኢየሱስ የመጣው። እኔ ኢየሱስ ግን ምን አይነት አምላክ ነው ግን ያለን? እኔ በማንም አልደነቅም፣ በኢየሱስ ነው የምደነቀው። ለቅሶ ቤት መጣ ኢየሱስ። 11ኛው ሰዓት ላይ ነው የሚመጣው። ታውቃለህ? ሐኪም፣ ዶክተር፣ የመንግስት ባለስልጣን፣ ገንዘብ ያለው ሰው ሲያቅተው ኢየሱስ ወክ አድርጎ ይመጣል። ቀስ እያለ ይላል። ባለቀ ነገር ላይ ይመጣል። 11 ሰዓት ላይ ነው የሚጀምረው ስራ ይላል። ኢየሱስ ይመጣል። ድምፁ ሲል ድምፁ ፍጥረት ሁሉ ይሰማዋል። ባይዘው መጣ ለቅሶ ቤት። ጣሊታ ተኝታለች። ጣሊታ ማለት አንቺ ሴት ማለት ነው። ባይዘው የልጅቱ ስም አይደለም። ጣሊታ ተኝታለች። ለቀስተኛው እያለቀሰ የነበረ ለቀስተኛ ኢየሱስን ሲያይ ኢየሱስ መጣና ተኝታለች አለ። ብዙ ጊዜ ካያችሁ ኢየሱስ የሞተን ሰው አንቀላፍቷል፣ ተኝቷል ነው የሚለው። አልዓዛርም እንደዛ ነው ያለው። ለእኛ ነው ሞተ ምንለው። ኢየሱስ ይቀሰቅሰው ስለሚቀሰቅሰው አንቀላፍቶ፣ አንተ ስለማትቀሰቅሰው ነው። ባይዘው የገሌ ሞተ የምትለው መቀስቀስ ስለማችል ነው። ኢየሱስ ሞተ አይልም፣ ተኝቷል ይላል። የኔ አባት የስጋ የነፍስ ፈጣሪ አንደር ወርልድ ነው አክሰስ የሚያደርገው ሲል፣ ክብር ለኢየሱስ ብቻ ለዘላለም ይሁን። ተኝታለች ሲሉ ሳቁ። የኔ አባት ላይ ሳቁ። የኔ አባትስ ዝም በሉ ባይዙ በጣም ነው የምወደው። ዝም በሉ ዝም አሰኛች። ዝም በሉና ገባ። ጣሊታ ወደተኛችበት ጣሊታ አላት። የኔ አባት ታውቃለህ? ጣሊታስ ከኢየሱስ አፍ ድምፅ ሲወጣ ምን ማለት መሰለ? አብ ከሰማይ ሆኖ በሚያወራበት በዚያ የመለኮት ድምፅ ነው ኢየሱስ የሚያወራው። ታውቃለህ? ከአባቱ እኩል ነው ድምፁ። ኢየሱስ ማንን ልትይዙ መጣችሁ ስል የናዝሬቱን ኢየሱስ ፈልገን እኔ ነኝ ሲል አብ አስቀድሞ ለሙሴ እኔ ነኝ ያለውን ቶን ነው ኢየሱስ ያለው። አብ ሁሉን ያውቃል፣ ኢየሱስ ሁሉን ያውቃል። አብ በሁሉ ስፍራ አለ፣ ኢየሱስ በሁሉ ስፍራ አለ።
አብ ሙሉ መለኮትነት አለው፣ ኢየሱስም ሙሉ መለኮትነት አለው። ማንን ነው የምትፈልጉት? የናዝሬቱን ኢየሱስ። እኔ ነኝ ስል ወደቁ የሚል ጠቅሳል። እኔ ነኝ ማለት መሰለ አብ አስቀድሞ በግርማው ለሙሴ እኔ ነኝ ባለው ቶን ነው ኢየሱስ እኔ ነኝ ያለው። ጣሊታ ሲል ብድግ አለች። እንዴ ሙታን ድምፄን ይሰሙታል ተብሎ ተጽፏል ዮሐንስ ላይ። ሙታን ድምፁን ይሰሙታል። ኢየሱስ አልዓዛር ሲል ብድግ ነው የምትለው ባይዘው። ምክንያቱም ከኢየሱስ አፍ የሚወጣው የህይወት ድምፅ ነው። ጴጥሮስ ነው እኮ ይሄን ያለው። ከአንተ ወዴት እንሄዳለን? ከአንተ ዘንድ ምን አለ? የህይወት ቃል፣ የዘላለም ህይወት ቃል ከአንተ አፍ የሚወጣው አው ህይወት ይዘራል። ኢየሱስ ከአንተ አፍ የሚወጣው አው ለዘላለም ነው። ከአብና ከመንፈስ ቅዱስ ጋር እኩል እንገዛላለን። ኢየሱስ እንሰግድላለን፣ እንንበረከክላለን። ስሙ ብሩክ ይሁን። ኢየሱስ ብቻ ለዘላለም ጌታ ነው። ክብር ለኢየሱስ ብቻ ይሁን። እንወደዋለን። ኢየሱስ እንወዳለን። እኛ ጴንጤዎች በእውነት እንወዳለን። ኢየሱስ እዚህ ያሉ ክርስቲያኖች ሁሉ ይወዳል። ኤርሚያስ ይወዳል፣ ዜዶ ይወዳል፣ ዳጊ ይወዳል። እንደምንወዳ አንተ ታውቃለህ። ፊራውል ይወዳል፣ ቅዱስ ይወዳል፣ ካህን ይወዳል፣ ሶል ይወዳል፣ ሜላ ይወዳል። ኢየሱስ እንወዳለን። ተጠቅልሎ ክብር ላንተ ይሁን። ያዳንከን እኛን መስለ በጠባብ ደረት በአጭር ቁመት ተወስነ ስጋ ለብሰ በእኛ መካከል ተገኘ። ከቅፍርናሆም እስከ ቤተ ሳይዳ በእግር ወክ አረክ። እግሮች አቧራ ጠገቡ። እኛን ለማዳን ተተፋብህ። በምድር ነገስታት ፍርድ ፊት ቆምክ። የምድር ነገስታት ሁሉ ገዢ ሆንክ። አንተ ጲላጦስ ፊት ምንም አቅም እንደሌለው ጉልበት አጥተህ ቆምክ። ለእኔ ጉልበት ልትሆን አንተ ጉልበት አጣ። የኔን ደምግባት ልትመልስ አንተ እናየውም ዘንድ ደምግባት የለውም ተባልክ። እንዳልካቸው የሚባል ሰውዬን ሰው ለማድረግ አንተ ከሰው በታች ሆንክ። ተናክ፣ ተጠማህ፣ ተረገጥክ፣ ተጠላህ። ያየ ሁሉ ረገመ። ኢየሱስ ክብሬን ልትመልስ አንተ ዝቅ አልክ። እንዴት ነው ማልገዛልህ? እንዴት ነው ኤርሚያስ አበበ ማይጮህልህ? እንዴት ነው ፊራውል ኢተቻ ማይንበረከክልህ? ዜዶን የክብር ልብስ ልታለብስ አንተ እርቃንን ሆንክ። ቀይ በፍታ ለበሱ፣ ተዘባበቱብህ። ኢየሱስ የአይሁድ ንጉሥ ነህን እያሉ ሳቁብህ። አንተ እኮ የምድር ነገስታት ሁሉ ገዢ ነህ። ኢየሱስ አንተ እኮ የመላእክት ሁሉ ፈጣሪ ነህ። ዓለማት በአንተ እኮ ነው የተፈጠሩት። አንተ እኮ የነገስታት ንጉሥ ነህ። አንተ የጌቶች ጌታ ነህ። አንተ የኃያላን ሁሉ አያል። ኢየሱስ ለንግስና ማብራሪያ ቃል የለውም። ቅድስናን የሚመጠን አማርኛ ፈልገን አጣነው። ለፍቅር ፊደላት ይወለጋገዳሉ። ስላንተ ልናወራ ስንጽፍ ገና በአማርኛ ፊደል ፍቅር ብለን ስላንተ ልናብረና ስንል አማርኛ ያጥርብናል። አንተ ከቋንቋ በላይ ነህ። አንተ ከንግግር በላይ፣ አንተ ከማስረዳት አቅም በላይ ነህ። ኢየሱስ እንወዳለን። ዘር ማንዘራችን ለአንተ ብቻ ለስም ጉልበት ብቻ ይንበረከካል። ኢየሱስ 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 ኢየሱስ። ደግመን ደጋግመን በሞት ላይ ስምህን እንጠራለን። በጨለማ ላይ ስምህን እንጠራለን። ባስጨነቀን ነገር ላይ ስምህን እንጠራለን። በረበሸን ሰፈር ላይ ስምህን እንጠራለን። ስምህ በተጠራበት በዚያ ረፍት አለ። ስምህ በታወጀበት በዚያ ሰላም አለ። ስምህ በተጠራበት በዚያ ሕይወት አለ። ስለዚህ በሞት መንደር ቆመን ስምህን በኃይል በስልጣን በጉልበት እንጠራለን። ኢየሱስ እንዳንተ አይነት የለም የለም። በምድር በሰማይ ከሰማይ በታች የለም የለም። ማንም እንዳንተ አይነት የለም። ኦ ኢየሱስ እንዴት ድንቅ አባት ነህ። እኛም ፍለጋ በግርግም ተኛ። አንተ ክብር ይበቃልህ። አንተ ወትሮውንም ክብር ማንጨምርልህ፣ ስናኮርፍ ክብር ማንቀንስልህ፣ ክብር ይበቃልህ። አንተ በግርግም ተኛ። እኔን ለማዳን ወደ ግብፅ ተሰደድክ። ልጄን ከግብፅ ጠራው ተብሎ የተጻፈው ትንቢት እንዲፈጸም ሙሴ አስቀድሞ ከግብፅ ወደ ከነዓን ሕዝቡ እንደጠራ አንተ ወደ ግብፅ ሄድክ። ግብፅ ኃጢአት ነች ዛሬ ላይ። ግብፅ ውስጥ የነበረውን እንዳልክ የዝሙት ከተማ፣ የኃጢአት የርኩሰት የመጠጥ ከተማ ውስጥ የነበረውን እንዳልክን ለማዳን ኢየሱስ መጣ። እወዳለሁ አልከኝ አልኩ። እወዳለሁ አልከኝ። ኢየሱስ እኔን አልኩ። አዎ ማንም አይወደኝም ስል እኔ እወዳለሁ። አረ ኢየሱስ ሰው ሁሉ እኮ የጠላኝ ሰው ሊያየኝ ማንም አይፈልግም።
ኢየሱስ ማን እንዳንተ አለ? ለምንድን ነው ኢየሱስን የምትወደው? ላለመሞት አሁን ምን ሆነ ነው ተጣብቀ የቀረው? ህይወት እሱ ብቻ ስለሆነ ሌላ ህይወት ይሆናሉ ብለን የያዝናቸው ነገሮች ሁሉ ሞት ሆኑብን አይደል? ህይወት ነው ብለን የሆኑ ሰዎችን ተከትለን ህይወት ነው ብለን ገንዘብ አሳደን ሞት ሆኑብን። አባቴ እወዳለሁ አለ። አስበዋል? ኢየሱስ እወዳለሁ ሲል አየህ፣ ጴንጤ እብድ የሚሆነው ይሄ ፍቅር ገብቶት ነው። ኤርሚያስ አበበ 10 ዓመት ያለማቋረጥ ሶሻል ሚዲያ ላይ ከቲክቶክ ከፌስቡክ ዩቲዩብ ከዩቲዩብ እያለ የሚያብዳው ይሄ ፍቅር እኮ ነው። እንዴት ነው የነካችሁ? ምን እናውቃለን? እባክህ እስቲ አሳየኝ እንዳልክ ምን ላሳይ? አይ በቃ ማወቅ እፈልጋለሁ። ይንካ እጸልይልሃለሁ። በእውነት መገለጥ እኮ ነው። ብርሃን ነው ክርስትና። ባይዘው ስብከትም አይደለም እኮ ክርስትና። ታውቃላችሁ አይደል? ብርሃን ነው። ብዙ የተሰበከላቸው አሉ። በጣም ብዙ ስለ ኢየሱስ የሰሙ አሉ። በቃ እኔ በርቶልኝ ነው። አጨቅቁኝ አቡ በቃ እኔ የሆነ የበራልኝ ነገር አለ። በቃ የሆነ ነገር በቃ በራልኝ። አብራራ። ምንድነው? ምኑን ለአብራራ? አስረዳ እንዳልክ ምን ፍቅር ነው ብለህ አይገባም ካልበራልህ። እንዴት ነው የ32 ዓመት አይሁዳዊ አምላክ ብለህ የምትቀበለው ካልበራልህ? ብርሃን ካልሆነ እንዴት ነው በማርያም እቅፍ ውስጥ ያለ የ8 ቀን ሕፃን ልጅ የዘላለም አምላክ የምትለው? ብርሃን እኮ ነው። የ8 ቀን ሕፃን ልጅ እንዴት አምላክ ትላለህ? ስምዖን አረጋዊ እኮ ለህዝብ ሁሉ ለአሕዛብ ሁሉ የሚሆን አለ እኮ ስምዖን አረጋዊ። ያ የ8 ቀን ሕፃን ልጅ ተሸክሞ ስምዖን ለአሕዛብ ሁሉ የሚሆን ለህዝብ ሁሉ የሚሆን መድኃኒት አለ። የ8 ቀን ልጅ አምላክ ብለህ ለመቀበል ብርሃን ያስፈልጋል። መጣ እዚህ የሃይማኖት ጠበቃ ትመጣና የሚካኤል ክንፍ 12 ነው መስቀሉ ቅርጹ ምናምን ምን አገባኝ? ስለ ኢየሱስ አውራ ስትባል ያንቃል። ትመጣና አባንትና የአባንትና ጺም ከአባንትና ጋር ተደራርበው ትላይ አይ ሪሊ ዶንት ኬር። አይመለከተኝም። ስለ ኢየሱስ እናውራ። ደስ ነው የሚለኝ ደስ። ስለ ቤዛነቱ እናውራ ይልና ሃይማኖተኛ ከጀርባው 38 የፈረንጅ ስዕል ደርድሮ 100 ብር ቤዛ ነው ይላል። አፍንጫውን አሹሎ መነጽር ከፍ ዝቅ እያደረገ እግዚአብሔር ይገስጽ ይመጣላል። በሰላም ሀገር እኔ በኢየሱስ ፍቅር አብጄ ኧረ ኢየሱስ ስለዋለሁ ይመጣና አባንትና በ1968 በምናምን ኤዲ ላይ ባህር ሲሻገሩ ጫማቸው ውሃ ውስጥ ገባ። አይ ዶንት ኬር። አይመለከተኝም። ለምን እሳቸው አይገቡም ውሃ ውስጥ? ምን አገባኝ? እኔ መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራዕይ መጨረሻ ስለተጻፈለት በብሉይ ኪዳን ይመጣል ተብሎ ስለተጠበቀው መሲ ከማቴዎስ እስከ ራዕይ ደግሞ በግልጥ ስለተገለጠው ሪቪልድ ክራይስት እናውራ ነው እያልኩ ያለው። ትመጣና አባንትና እንዳሉት አይ ሪሊ ዶንት ኬር። ጴንጤ ነኝ። መጽሐፍ ቅዱስ ላይ ነው ፎከስ የማደርገው። አይመለከተኝም። ጴንጤ የእምነት አባት እንጂ የተረት አባት የለውም። አባቶቻችን የሚለው ጴንጤ የለውም። አባቴ ካለ ጴንጤ ኢየሱስን ነው የሚለው። ጴንጤ የክርስትና አባቴ አይልም። የክርስትና አባቱ የጴንጤው ኢየሱስ ነው። ባይዘው ክርስትናን አባት መሆን የሚችለው ኢየሱስ ብቻ ነው። ለምን? ጀምሮታል፣ ድል አድርጎ ፐርፌክት ሆኖ ፈጽሞታል። የጴንጤ የክርስትና አባት ኢየሱስ ብቻ። ንስሐ አባት የላችሁም? አለን። ማን ነው? ኢየሱስ። ምን ብላችሁ ነው ንስሐ የምትገቡት? እናለቅሳለን ፊቱ፣ ከዛ እንንበረከካለን፣ ከዛ እጠበኝ እንላለን፣ እዛ በደም አንጻኝ ስነ እሱስ ወዲያው ስገድ የለ ወይራ ዛፊን ካየለ ብር አምጣ የለ ሻማ አስገባ የለ ኢየሱስ ስል በአፊት ጻድቆኝ ይታያል። ኢየሱስ አንተ እኔ የዚህ አምላክ ተከታይ ነኝ። ክብር ለኢየሱስ ይሁን። አየ ሊቀ ካህን ነዋ። ለምን? ሕያው ነው። ለምን አይሞትም?
ኢየሱስ ለዘላለም ነው ሊቀ ካህንነቱ። ለምን አይሞትም? መቃብር የያዘው የሆነ የ40 ዓመት ሽማግሌ አይኔ እያየ ከአረቄ ቤት ለሚወጣ ሰውዬ ኃጢአቴን ስናገር አስብ፣ ግደለኝ አልነግርም። ራሱ ሰውየው ኃጢአተኛ ነው። እና ለማን ነው የምንነግረው? ካህን የለም እኮ አለኝ። ምን ብለህ ነው የምትነግረው? በእምነት ምን ብለህ? ኢየሱስ ብዬ እና ፈውሰኝ፣ አንጻኝ፣ አድነኝ። ውይ ኢየሱስ እሱስ በደሙ ሊያጥበኝ እንደኔ በነገር ሁሉ የተፈተነ ሊራራልኝ ዘንድ የታመነ ሊቀ ካህን አለኝ። አየህ፣ እግዚአብሔር ራበኝ ስትል በብሉይ ኪዳን መና ነው የሚወርድልህ። አሁንስ ራብን አንደርስታንድ የሚያደርግ ኢየሱስ አለ። ራበኝ ስትል ራብን ፊል ያደርገው ያውቀዋል። ኢየሱስ ኢየሱስ ደከመኝ፣ እኔ በቅፍርናሆም ምድር ላይ ስኖር በዚህ ነው የሄድኩትና በዚህ ሂድ ይለኛል የኔ አባት። አረ ኢየሱስ ክርስትና ደከመኝ ስለው እኔ እንዴት እኔ ይኸው በዚህ ዓለም እንዳሉ ኃጢአተኞች ኃጢአት ላይ አምጬ አባቴን አክብሬ ትእዛዙን ፈጽሜ አባቴን አስደስቼ ድል አድርጌ ሄጃለሁ። የኔን እግር ተከተል፣ የኔን ዳና ይኸው እኔ ነኝ የእምነት መስራችና መሪ ይለኛል ኢየሱስ። ክብር ለኢየሱስ ብቻ ይሁን። ይህንን እያወራሁልህ ኢየሱስ 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 እያልህ ትመጣለህ። አንተ እንደ ሃይማኖተኛ እኮ ደፋር የለም ታውቃለህ። እኔ በዘመኔ እንደ ሃይማኖተኛ አይነት እና እንደ ሰይጣን ደፋር የለም ታውቃላችሁ። ሃይማኖተኛ ደፋር ነው። ኢየሱስ ያድናል ስል እኛ አያድንም አላልንም ይላል። መጥቶ መጀመሪያ አለስልሶ ነው የሚገባው ታውቃለህ። ሃይማኖተኛ በፊት ለፊት እኮ ኢየሱስን አልወደውም አይልም። ይገርማል እንዳልክ እኛ እኮ አያድንም አላልንም። እሺ ምንድን ነው ያልኩህ? ኢየሱስም እንትናም እንትና አያድነኝ፣ ኢየሱስ ብቻ። ኢየሱስም እንትንም የለም። ኢየሱስ ብቻውን በቂ ነው፣ ብቁ ነው። በቃ አጠዝጥዘኝ እዚህ የመጣ ነኝ ከሰኞ እስከ ዓርብ ዓመት ሙሉ ስርስር ያትርመጥመጥ ተወኝ ነኝ እንዴ። ትላንት ሄደውም እንከራከር ይለኛል። 40 ዓመት የቆየውም እንከራከር ባይማኖቅ እኔ ምን ልሁን ከእናንተ? ምንድነው ጽንስ ምጡ? የእኔ ብቻ ነኝ እንደ ከታዋቂ ሰው ጴንጤ የሆንኩት? ጉረድ ከላይ ላይ ቱይ በጌታ በኢየሱስም የተሰበረ ይሁን። ምን አይነት መንፈስ ነው ይሄ? ስንት ሰው አለ አይደል በጌታ የሆነ ምንድነው እኔ ላይ እንደዚህ የምትንጠለጠለው? ነጠላው ያልቆሸሸው ላይ እኔ ላይ እንከራከር ይለኛል መጥቶ። እኔ ተረጋጋ የኔ አባት። መጀመሪያ የግል መልአክ ይኑር፣ ዝክር ዘክር፣ ሻማ አብራ፣ ገዳሚድ፣ ጸበል ተጸበል፣ ጠላ ጠጣ፣ ጽዋ አውጣ፣ ስዕል ቤት ግዛ፣ ቁረብ፣ ቅዳሴ ያስቀድስ፣ ማለት ቁም፣ ዚቁን አንብብ፣ ውዳሴ ማርያም ድገም፣ ሰዓታት ድገም። ተረጋጋ። በ15ኛው ቀን እንከራከር አይባል፣ ነውር ነው። ምን ታውቃለህ? ዝክር አለ የራስህ በወር አንዴ ያዝከው። እሺ ማህበር አለ፣ ጽዋ ማህበር፣ ስዕል አለ ቤት፣ ሻማ አብርተሃል፣ ገዳም ሄደሃል፣ ጉዞ ጸበል ጠጥተሃል፣ ቅዳሴ የገዳም ከካህን ብዙ ጊዜ ተሳልመሃል፣ ንስሐ አባት አለ። በ15 ቀን እንወያይ አይባልም፣ ነውር ነው። እንደዚህ አይነት ሾጣጣ መንፈስ የተሰበረ ይሁን። ቆዩ ትንሽ ሰንበት በሉ። ነጠላችሁ ይቆሽሽ፣ 1-2 ዙር ነጠላ ጠቡ። የተለኮሰላችሁ ጧፍ ይጥፋ፣ ቢያንስ ይጥፋ ጧፉ። አትሊስት መቆሚያና ጽናጽን ግዙ። እኔ ቤት ያለ ባይዘው መቆሚያና ጽናጽን ድሮ የገዛሁት እና ለማለስት እያልኩ ነው። ሳስብ ይቀመጥ። ገንዘቤን አውጥቼ ነው የገዛሁት። ጌታ ይባርከኝ። እኔም ይሄ ነው እኔ የገዛሁት። ኤርሚያስ የለውም ቤቱ፣ እኔ ነኝ ያለኝ። ምን አርጉ ነው የምትሉን? ኢየሱስ ናት። ይሄ ሁሉ የሃይማኖተኛ መጋጋጥ ለምን ይመስላል? ይሄ ሁሉ ሃይማኖተኛ መከራው የሚበላው እኮ ለገብርኤል ሊያዘምረን እኮ ነው። አንዘምርም። በጣም አፍንጫ ስለሚያምር የሚያሳብበን ወዶ መስሎ ነው። ቅዱስ ቁመት ስለሚያምር መስሎ ነው። እንደ ሃይማኖተኛ ከሰኞ እስከ ዓርብ የገባ መከራ የሚያበላ ለፍጡር ሊያዘምር እኮ ነው። የተሰበረ ይሁን። ዜዶ ከነጋ ካላወራ ዳግ የሚባለው ሰው የጋው የሚለው ይሄ ሁሉ ሃይማኖተኛ ትግሉ ለምን መስሎ ነው? ዝክር ሊያዘክር ለፍጡሩ። አንዘክርም፣ አልዘክርም። መብቴ አልፈልግም። እኔ ለኢየሱስ ብቻ ነው የምዘምረው። ጴንጤ ነኝ። ክብር ለስሙ ይሁን። ናዚ ያላችሁ ክርስቲያኖች እኔ ዝም ካላችሁም ብዙ ነው ማውራ። ያው እኔ ታውቃላችሁ ምንም አልሰማ ሰው ነኝ። ፊት ለፊት ነው ማውራ የገባኝን እውነት እና እዚህ ያላችሁ ክርስቲያኖች ሁላችሁም ገስት ላይም እዚህ ያላችሁ ሁላችሁ አንድ አጭር መስመር ነገር ልንገራችሁ። አንደኛ
እንኳን በጌታ ሆናችሁ በጌታ የሆናችሁ ሁለተኛ ላልሆናችሁ ደግሞ አንድ ጥሪ ያለኝ በጌታ በኢየሱስ ክርስቶስ እመኑ፣ ከዘላለም ሞት አምልጡ። ተስፋ የላችሁም ሌላ ባይዘው በእውነት ስለሌላችሁ ነው። ተነጋግረን የሆነ ተስፋ ብንፈልግላችሁ ደስ ይለን ነበር፣ ግን የለም ስለሌለ ነው። እና ጥበብ የሆነውን የእግዚአብሔርን ጥበብ የሆነውን ኢየሱስን ጠቢባን አያጠፉትም። ባይዘው እነ ሊቀ ጠበብት የእግዚአብሔርን ጥበብ ኢየሱስን አያደበዝዙትም። ብቻውን ጌታ ነው፣ የማይናወጥ አምላክ ነው። ሊያድነን ከሰማይ የወረደ ስጋ የለበሰ እርሱ ነው። እርሱ ብቻ ነው መዳኛ፣ እርሱ ብቻ ነው ማምለጫ፣ እሱ ብቻ ነው ቤዛ፣ እሱ ብቻ ነው አዳኝ፣ እሱ ብቻ ነው ሊቀ ካህን፣ እሱ ብቻ ነው አማላጅ፣ እሱ ብቻ ነው በአብ ዘንድ የሚታይልን፣ እሱ ብቻ ነው በረከታችን፣ ጽድቃችን፣ መታያችን፣ ማያችን፣ ጠበቃችን ኢየሱስ ብቻ ነው። ለዚህ ነው ኢየሱስን የምንከተለው እና ከሱ ውጭ አማራጭ ስለሌለን ነው። እና በጣም ነው የምወዳችሁ በእውነት። እኔ እንዳልካቸው ዘነበ እባላለሁ። በኢትዮጵያ ሰዓት አቆጣጠር ከሌሊቱ 9 ሰዓት ሊል ነው። እና እስቲ አንድ ኮሜንት ላይ ሁላችሁም እንዳልክ ተኛ በሉ እስቲ። ተባረኩ፣ ወዳችኋለሁ። ተባረክ እንዳልክዬ፣ ጸጋ ይብዛል ወንድምነት። ለእግዚአብሔር ክብር ይሁን። ሁሌ ብናወራው የማይሰለች ስም ጌታ ኢየሱስ ለዘላለም ስሙ ይቀደስ። ያዳንን በቅዱስ አጠራሩ የጠራን በብርሃን በቅዱሳን ርስት በብርሃን እንድንካፈል ስላበቃን እግዚአብሔርን እጅግ 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 አድርገን እናመሰግናለን። ጌታ ይባርክ። ብዙ ጊዜ መጥተው ስለማያውቁ ለነሱ ቅድሚያ እንስጥ። ሌሎቻችን እንኳን እዚህ ስለቆየ ሶሊና ፊራ የሚሉት ካለ ይበሉ። ሶሊ የምትለው ነገር ካለ ማለት ትችላለን። እኛ ሰሞኑን በብፁዕ አቡነ ገብርኤል አትደንግጡ ብለው እዛ ፊት ለፊታቸው የነበሩትን ጉባኤ ብቻ ሳይሆን ሊቃውንቱን፣ አዛውንቱን፣ የተማረውን ያልተማረውን፣ በሩቅ በቅርብ ያለውን ሁሉ ይኸው እስካሁን ድረስ ድንጋጤው አልለቀቀንም። ኢትዮጵያ በሙሉ ታውቋል ማለት ይቻላል። ቀስ ብለው እሳቸው በከብት መርፌ የሰጡን። መርፌው ረጅም ነው ግን አትደንቅ። ሰው ልተናገርክ እና በሱ ሀሳብ ላይ ነው እኛ ሰሞኑን ያለነው። የምትለው ካለ መቀጠል እንችላለን። ምንም የምለው የለም። ያው ደስ የሚል ስብከት ነው እየሰማሁ፣ የህይወት ምስክርነቱንም እየሰማሁ የነበረው። ሁላችሁም ሰላም ለእናንተ ይሁን። እነ ሜሎስ ባሉበት ምንም ማለት አይቻልም። ጆሮ ይዤ ነው የመጣሁት ዛሬ፣ አፍ የለኝም እና ላዳምጥ። እሺ ቴንክ ዩ ሰልይ፣ ተባረክ። ፊራ የምትለው ነገር አለ? ስልክ ገብቶበታል መሰለኝ። እሺ ያው እግዚአብሔር ግን ይሁን። መንፈስ ቅዱስ በስራ ላይ ነው። አሜን። ብዙ ጊዜ ዮኒን ባገኘሁት አጋጣሚ ጸልይለት ነበር፣ አብረንም እያለን ጸልይለት ነበር እና እግዚአብሔር እንደሚጎበኘው አውቅ ነበረ። በጣም በጣም እግዚአብሔርን አመሰግንኩ በሱ እና በነገር ሁሉ የሚጎበኘን ጌታ ኢየሱስ ክርስቶስ ይባረክ። እውነት ነው የምለው እና ጥሩ ነው። ዘር መዝራት ጥሩ ነው። መቼ እንደሚበቅል ስለማይታወቅ ሁልጊዜም መዝራት ያለብን ጌታ ኢየሱስ ክርስቶስን ስለሆነ የገባን እውነት ስላለ የምንኖርበት እውነት። ዮኒ አለ እንዴ? ቆይ ፊራዬ አለ እንዴ? ዮኒን አስገቡት ይላል። ዮኒ አለህ? ሼር አድርግለት ብዬ ነበር። አይ ቲንክ መጥቷል መሰለኝ። ኮሜንት ላይ የጻፈው ነው። ዮኒ አለ ካለ ላክልኝ። ዮኒ አቤት። ኤርሚ ከመጣ እኔ እወዳለሁኝ፣ ጅም ልገባ ስለሆነ በኋላ ገባለሁ። እሺ ከመጣ እኔን አስወርደኝና አስገቡ። እሺ ቴንክ ዩ ብራውን። እሺ ተባረክ። ዮኒ ካለ ላክልን። ገስት አላየሁትም ግን ኮሜንት ዮኒን አስገቡት ብለዋል ድንገት። እሺ ሳታዩ ነው እንደምጽፉት ወገኖች። እሺ ፊራ ይቀጥል። እና እግዚአብሔር በነገር ሁሉ የምንኖርለት እውነትን በፍቅር ኖሩት አይደል? እውነት ማለት ክርስቶስ ነው። ከጌታ ኢየሱስ ክርስቶስ ዓለም ከፍናት፣ ጌታ ግን እውነት ነው እና እውነት ማለት ለእኔ ኢየሱስ ነው። ስለዚህ ያንን እውነት ደግሞ ለሰው ልጆች ሁሉ ስለሚያስፈልጋቸው መናገር እና መች እንደሚያገኙት መች እንደሚገናኙት አናውቅምና ይህ የገባን እውነት እሱ ስለሆነ ይህንን እውነት ነው ልንናገር የሚገባው እና አለን ብለን የምንናገረው እሱም ብቻ ስለሆነ፣ ስለዚህ
ይህን እያደረገ ላለው እግዚአብሔር የተመሰገነ ይሁን። እንዳልክ ደግሞ እንዳተኛ በዚሁ ቀጠል ብዬ እንደውም ጥቅስ ልኬልሃለሁ። ስልክህን ቴክስት አድርገው እንትን ቼክ አድርገው እንዳልክ። እሺ ለምን መተኛትማ የለም። አይ መጽሐፍ በልቶም ተኛ ይቻለ አይ እንዳተኛ ነው። ብዙ መንገድ ይቀራልና ተነስና ብላ የሚለውም አለ። ስለዚህ በጣም ነው ደስ የሚለው እና እኔ ብዙ ጊዜ እዚህ እናንተ ስትነጋገሩ ከታችኝ እሰማለሁ እና እግዚአብሔር በስራ ላይ ስለሆነ እንዲሁም ደግሞ ሁሉንም እዚህ ስላየው ሰውን እንደዚህም ዳጊ ዝብ ሜሎስ አለ። ብዙ ጊዜ ያው በጣም በደንብ ማውቃቸው እዚህ ውስጥ ሜሎስን አውቀዋለሁ። ሶደንና ዳጊ እንዳልክን እንኳ ብዙ አላውቀውም። እዛ ነው ኤርሚ። ያ ቴንኪዩ ፊራ የተባረክ ክብር ለእግዚአብሔር ይሁን። የዮኒ ነገር እኔም ሰምቼው አስደስቶኛል። ደግሞም ወደዚህ ደረጃ ላይ እንዲደርስ አሁን በወሰነው ውሳኔ ላይ ሊደርስ የሶስት ሰዎችን ስም ሲጠራ ሰምቼዋለሁ። የታችንን ብርቱካን የማሩን እና ያንተን እና ጌታ እግዚአብሔር ዘመንን ይባርክ። መልካም ምሳሌ ስለሆንከው አንተም ጌታ ዘመንን ይባርክ። ትልቅ ነገር ነው። ጌታ በወሰነበት ውሳኔ እንዲረዳ አሁንም መጸለይ ያለብን። እንወደዋለን። ዮኒ ልቡ በጣም ጥሩ ነው። እኔ የመጨረሻ እሱ ጋር ሲሆን ብዙ እታች ነበርና ግን እኔ በአካል አትላንታ ነው ሄጄ ያገኘሁት። አጋጣሚ አትላንታ እዛ ሆኜ አገኘሁት እና ድንገት ነው እንደውም የተገናኘነው። እኔም እሱም አስበው አይደለም እና ቁጭ ብዬ በደንብ በጥሞና ነበር ያየሁት እና ግን አንተ ነህ ግን አልኩት። ምን ነው ብሎ ሳቅ። ማለት ሶሻል ሚዲያ ላይ የምትታየውና እዚህ በአካል ደግሞ ንግግሮች፣ ድርጊት ምናምን ይገርማል። አይጠጣም፣ አያመሽም፣ የተለያየ እንደዚህ ክለብ ወይን እንኳ አይጠጣም እና በጣም ገርሞኝ ነበር ማለት እና ልቡ ደግሞ በጣም ጥሩ ነው እና ሶሻል ሚዲያ ላይ የሚናገረው ንግግርና ልቡ አየሁትና በቃ አንተ ልብ ለጌታ የተመቸ ነው አልኩት። አንተ ለጌታ የተመቸ ነው አልኩትና ብዙ ጊዜ እንደውም እንደዚህ ጸሎት ምናምን ሲኖረን ለዮኒ ጸልዩለት ሲላቸዋለሁ እንደዚህ አገልጋዮች ጋር ስንሆን እና እግዚአብሔር ደግሞ በብዙ እንደሚረዳው አምናለሁ። የመንፈስ ቅዱስ አፍ እንደሚሆንም አምናለሁ። ይህን ደግሞ እንደሚያደርግ እናፍቃለን እና በነገር ሁሉ እግዚአብሔር ይባረክ። እርምዬ አንተም እኔ ያው ረዥም ጊዜ ነው ማቅረብ ፌስቡክ ቲክታክ ሳይመጣ ነው ረዥም ጊዜ ማቅረብ እና በፊት ጀምሮ ስለምከታተለ ያለ በጌታ ላይ ያለ አቋም የማይለወጥ ስለሆነ በጣም እግዚአብሔርን አመሰግናለሁ። ብዙዎች ይንሸራተታሉ፣ ብዙዎች በተለያየ ነገር ሰዎች በፖለቲካ ተይዘው ይሄዳሉ፣ በዝና ተይዘው ይሄዳሉ፣ በገንዘብ ተይዘው ይሄዳሉ እና ከዚህ እውነት ብዙዎቹ ሳያውቁት ርቀዋል፣ ሳያውቁት ተወስዷል። ሳያስቡት ነገር ያሉበት ህይወት ግን ሌላ ይሆናል እና በዚህ ውስጥ ግን ጸንቶ መቆም፣ ከጌታ ጋር ጸንቶ መቆም በማግኘትም በማጣትም በየትኛውም በከፍታም በዝቅታም በየትኛውም ነገር ውስጥ በእግዚአብሔር በተደግፎ ከጌታ ጋር ሆኖ ማሳለፍ መታደል ነው እና ያው ከድሮ ጀምሮ ስለማቀ እግዚአብሔር የተመሰገነ ይሁን እና ተማደሉ ደግሞ የምናገሩትን ተባረክ። ቴንክ ዩ ወንድሜ ፊራ ተባረክልን። አንተ ጸጋ ይብዛልህ። ለእግዚአብሔር ክብር ይሁን። እግዚአብሔር በስፍራ ሁሉ ልጆች ስላሉት በአንድም በተዘዋዋሪ መንገድ ቸርነቱን በጎነቱን የሚገልጥባቸው ራሳቸውንም ደግሞ ህይወታቸውን ለጌታ በመስጠት በመልካም ህይወት መልካም ምሳሌ በመሆን በትውልዱ መካከል በመመላለስ የአንደበት ምስክርነትም በጣም ወሳኝ ነው። በመዝሙር 107 ላይ እግዚአብሔር ቃል እንደሚናገረው በተለይ ቁጥር 2 ላይ እግዚአብሔር ያዳናቸው ይናገሩ ይላል፣ ማዳኑን ያዩ ይናገሩ ይላል።
እና ሲናገሩ በአንደበታቸው ነው የጌታን ቸርነትና በጎነት ለትውልዱ በአንደበታችን እንመሰክራለን። የኢየሱስ ጌትነትን፣ አዳኝነቱን፣ ምሕረቱን፣ ፍቅሩን፣ አምላክነቱን፣ አባትነቱን እንናገራለን። እንደዚሁ ደግሞ ሕይወትም ጭምር ይናገራል እና ጌታ ስሙ ይባረክ። በተለያየ መንገድ የጌታ ስም የሚከብርበትን ነገር ብዙዎች በሕይወታችሁ እያደረጋችሁ ስላላችሁና ፊራዬ ደግሞ ለዚህ በጣም ብዙ መልካም ምሳሌ ይሆናል። ጸጋ ይብዛል። ያው በውስጥም እንዳልኩ ብዙ ጊዜ የጌታ ቸርነት፣ የጌታ አባትነት፣ የእግዚአብሔር ርኅራሄ፣ የእግዚአብሔር ምሕረት፣ የእግዚአብሔር ሰውን ያለ አድሎ የሚወደው እግዚአብሔር ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ ትግሬ ነው፣ ይሄ ከምባታ ነው፣ ይሄ ነጭ ነው፣ ይሄ ጥቁር ነው፣ ይሄ አፍሪካዊ ነው፣ ይሄ የተማረ ነው፣ ያልተማረ ነው፣ ይሄኛው ሀብታም ነው፣ ይሄኛው ድሃ ነው ብሎ ሳይል ይሄኛው ጻድቅ ነው፣ ይሄኛው ኃጢአተኛ ነው ብሎ ልዩነት ሳያደርግ ለፍጥረት ሁሉ ቸርነትን የሚያደርግ አምላክ እና ይሄኛው ጴንጤ ነው፣ ይሄኛው ሙስሊም ነው፣ ይሄኛው ኦርቶዶክስ ነው፣ እኔ ጴንጤ ስለሆንኩ ለጴንጤው ላድላ ብለህ ለጴንጤዎች ሳታደላ ይልቁንም ለሌሎች ቤተ እምነት ውስጥ ያሉ ይሄኛው አማራ ነው፣ ይሄኛው ኦሮሞ ነው፣ ይሄኛው እስላም ነው ምናምን ነገር ብለህ ሳትል ያደረግከው መልካምነት በእውነት ሰማይ መዝግቦታል። የብዙዎች እንባ ሲታበስ አይቻለሁ። እኔ ምስክር ነኝ። በጣም ብዙ ጊዜ አልቅሻለሁ። ቪዲዮዎች አይቼ ወንድሞቼ እናቶች፣ እሱ ባደረገው ቸርነት ቪዲዮ ተለጥፎ ማለት ነው። ቤተሰቦች ሲመሰክሩ ከደሳሳ ቤት ውስጥ ሲወጡ መንገድ ላይ አንዳንድ ጥቃቅን የሆነ ነገር ሲሰሩ ሰዎች እንደዚህ ፍራውል የሚባል ሰው ልኮላችሁ ነው ምናምን ነገር ተብሎ ሲባሉና ታሪካቸውን የሚቀይር ካሉበት ነገር ውስጥ ወጥተው ለነገም ራሱ ተስፋ ስራን አግኝተው ያንን አብዝተው አባስተው ሊሰሩበት የሚችሉት ቤት ያጡ ቤት ሲሰራላቸው የቤት ኪራይ ተከፍሎላቸው ቤት ተሰርቶላቸው የሚበሉት ያጡ የሚለብሱት ያጡ የሚለብሱት ሲሰጥ ያላድሎ ሲደረግ እኔ ያው ምስክር ነኝ እና ለእግዚአብሔር ክብር ይሁን። እንደዚሁም ሌሎችም ወንድሞች በጸሎት እና ለሰዎች መልካም በማሰብ የምትተጉ የብርሃን ልጆች ስለሆናችሁ በርቱ። ፊራዬ በርታ ነው የምንለው። ብዙ ነገሮች ከዚህ በኋላም ሊመጡ ይችላሉ። የበጎ ነገር ጠላት የሆነ ዲያብሎስ አይተኛም። ጥቂቱን መብራት የበራ ካለ በዚህ ዓለም ላይ የጽድቅ መብራት ስለበራ ለማጥፋት ይጥራል፣ ግን አይችልም። ጽድቅ ከአመፃ ፊት አይሸሽም። አመፅ ነው ከጽድቅ ፊት መሸሽ ያለበት። ጽድቅ ከአመፃ ፊት አይሸሽም እና ዘመኑ እንኳን ክፉ እንደሆነ ብናውቅም በዘመኑ ላይ የሚኖረውም ትውልድ ክፉ እንደሆነ ብናውቅም ግን የዛኑ ያህል ደግሞ የእግዚአብሔርን እውነት ገዝተው በሕይወታቸው እየኖሩም ደግሞ የሚያሳዩ ወንድሞች አሉ። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። ኦኬ ወንድሞች፣ ሌሎች እነ ዜዶ እነ ዳግዬ ጌርሳምዬ ሜላ አሉ፣ ቅዱሴ አሉ። ሰሞኑን እያነሳሳኑ ያለ ነገር አለ። ምናልባት ቆይታ ካደረግን አብዛኞቻችሁ ጋር ምሽት ነው። ሜላ መተኛት ካለባችሁ እነ ቅዱሴ ለእናንተ እድል ስጥ። ለነዜዶ ከዜዶ ልቀጥል። ቅዱሴ የምትረካለ ሜላ እናንተ አፍሪካ ስለሆናችሁ አይ ቲንክ ሶልም እዛ ይመስለኛል። ማተተኙ ከሆነ በዚህ ርዕስት ላይ ከወገኖቼ ጋር እኔ ላወራ ፈልጋለሁ። ይሄ ሀሳብ በጣም መወራት አለበት። ምክንያቱም ከዘላለም ሕይወት አኳያ ስለሆነ ማለት ነው። ምክንያት ድህን ወይ የመዳን ምክንያት ብሎ የሚለው የእግዚአብሔር ቃል እንደምታውቁት በዕብራውያን መጽሐፍ ምዕራፍ 5 ቁጥር 9 10 ላይ ኢየሱስ ክርስቶስ ለሚታዘዙለት ሁሉ የዘላለም የመዳን ምክንያት ሆነላቸው ይላል። ለሚታዘዙለት ሁሉ የዘላለም የመዳን ምክንያት ሆነላቸው ይላል። በኦርቶዶክሳውያን ወገኖቻችን ዘንድ ግን የመዳናችን ምክንያት ማርያም ናት እንጂ ኢየሱስ ነው ብለው አይሉ። ይህንም በአፋቸው ሞልተው የሚናገሩት ማርያም የመዳናችን ምክንያት ነው ብለው የሚሉት። ምንድነው የሆነችው ተብሎ ሲባል ስለወለደችው ይላሉ። ስለወለደችው እኮ ለእኛ የመዳን ምክንያት አይደለችም። ልክ ነው። የጌታችን እናት ሁሌ እንደምንናገረው እኛ የወንጌል አማኞች በክርስቶስ እህታችን ናት፣ በክርስቶስ እናታችን ናት። አይሁዳዊቷን ያሉ በፒክቸሯ ላይ የተቀመጠችው እነሱ ማርያም ብለው ስለሚሏት ከዛ ጋር ነው እንጂ ያያያዝነው እቺ ማርያም ነች ብለን እኛ እናምነው። ግን ማርያም እስራኤላዊቷ ክርስቶስን ወልዳልናለች። ምንም ጥርጥር የለም፣ ወልዳለች ጌታ።
ምንም ማንም የማይነካው የእሷ ፓርት ነው። ያ ግን እሱም በመውለዷ የመዳን ምክንያት ናት ብሎ የተናገረ ሐዋርያ የለም። ለምን ይህን ዲናይ ለማድረግ እንደተፈለገ አይገባኝም። ብፁዕነታቸው ብፁዕ አቡነ ገብርኤልም ሲናገሩ አስምረው ነው የተናገሩት። እንደውም እሳቸው እንደ አንድ ኦርቶዶክሳዊ አገልጋይ ለማርያም ያላቸውን ልብ ተናግረዋል። እንወዳታለን፣ እናቴ ነች ብለዋል። ኦኬ፣ ታዲያ የመዳን ምክንያት ማነው? ቤዛ ብሎ የሚለውን ለእሷም ይሁን ለሌሎች ሊሰጥ አይገባም ነው ያሉት። ይህን ማለታቸው በቁም እስር ውስጥ እንዲወድቁ አድርጓቸዋል። አይኖ በጣም ጠንካራ ነገር ነው። ትልልቅ ጳጳሳት ሁሉ ጭምር በዚህ ስብሰባ ላይ ያሉትን ሁሉ ሰምተናል። ግን ለሚሉት ነገር ግን አንድም አስረጂ ነገር ግን ሊያመጡ ግን አልቻሉም። እውነቴን ብዬ የምላችሁ ማርያም የመዳን ምክንያት ናት፣ ምክንያተ ድኅነት ናት ብለው ቃል በቃል ይላሉ እንጂ ከቅዱሳት ሐዋርያት ትምህርት ሊያሳዩን የሚችሉት ነገር የለም። ከእምነት አባቶችም ሊያሳዩን የሚችሉት ነገር የለም። በተለይ አንደኛውና ሁለተኛው መቶ ክፍለ ዘመን፣ ሶስተኛው መቶ ክፍለ ዘመን ድረስ ያሉ እስከ ኒቄያ ጉባኤ ድረስ ባለው የእምነት አባቶች እህቴ የሚዩት አድርጊ እሺ። እና የለም ይሄ ማለት ምን ማለት ነው? በሐዋርያቱ ትምህርት ላይ ከሌለ የመጽሐፍ ቅዱስ ትምህርት አይደለም ማለት ነው። በሐዋርያቱ ትምህርት ላይ ያገኘነው ክርስቶስ ነው ምክንያተ ድኅነት ተብሎ የተባለው ማለት ነው። የአንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ አገልጋዮች ናቸው፣ አንድ አይደለም። አንደኛው መምህር ምንድን ነው ያሉት? ማርያምን ምክንያተ ድኅነት ናት ብለን የምንላት አባ ጊዮርጊስ ዘጋስጫና አባ ጽጌ ድንግል ወይ ደግሞ አባ ሕርያቆስና አባ ኤፍሬም ሶርያዊው ቅዱስ ያሬድ ብሎ ስላላት ነው አሉ። ኦኬ፣ እነዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን አባቱ የተብለው የሚባሉ ናቸው። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅዱስ ያሬድ ነው እንደሚጀምረው? መሰረቷ ቅዱስ ያሬድ ነው እንዴ? አይደለም እኮ። መጽሐፍ ቅዱስ እስከሆነ ድረስ ብሉያትና አዲስ ኪዳን ነው መሰረቷ። ስለዚህ የብሉያትና አዲስ ኪዳን ላይ የሌለ ትምህርት እነዚህ የተጠሩ አባቶች የተባሉት በአንዳንዶቹ ምናልባት 1000 ወይ 700 ወይ 500 ዘመን ታሪክ ውስጥ የሚታወቁ ሰዎች ናቸው። ኦኬ፣ ስለዚህ ከመጽሐፍ ቅዱስ ምክንያተ ድኅነት ናት ተብሎ መጽሐፍ ቅዱስ ላይ አልተጻፈም። የመዳናችን ምክንያት ክርስቶስ ነው እያለ የእግዚአብሔር ቃል እየተናገረ ለምንድን ነው ይህንን ሊካድ የተፈለገው? ለምንድን ነው ሰዎችስ ክርስቶስ ብቸኛ የዓለም ቤዛ ነው ብሎ በማለታቸው የቁም እስር ጭምር የሚታሰሩት? እኛ ለምን ታሰሩ አይደለም። ወንጌል ያሳስራል፣ ማሳሰር ብቻ ሳይሆን ያስገድላል፣ ጽድቅ ያስገድላል፣ እውነት ያስገድላል። እና ክርስቶስ የመዳናችን ምክንያት እንደሆነ የእግዚአብሔር አምላካችን ቃል የሚናገረውን ብዙዎች ስለምናውቀው ዕብራውያን መጽሐፍ ምዕራፍ 5 ቁጥር 9 እና 10 ላይ ለሚታዘዙለት ሁሉ የዘላለም የመዳን ምክንያት ሆነላቸው ይላል። እና ለኦርቶዶክሳውያን ወገኖቻችን የምንጠይቃችሁ ምክንያተ ድኅነት ናት ብላችሁ ስትሉ ማርያምን ከየትኛው የመጽሐፍ ቅዱስ ትምህርት አስተምሮት ላይ አግኝታችሁ ነው? የትኛው ነብይ ነው እንዲህ ብሎ ያለው? የትኛው ሐዋርያ ነው እንደዚህ ብሎ ያስተላለፈው? ብንሰማችሁ በጣም ደስ ይለኛል። ብንሰማችሁ በጣም ደስ ይለኛል። በቅንነት ብታስረዱ፣ እናንተም በቅንነት ለመረዳት ብትፈልጉ። ይህን ተናግሬ ለወንድሞች እለቃለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም ትምህርት በጥናት የተደገፈ አይደለም። በእኔ መረጃ 95 በመቶ የሚሆነው ነገረ ማርያም ትምህርት መጽሐፍ ቅዱሳዊ አይደለም። 5%ቱን ትቼ ማለት ነው። 5% መጽሐፍ ቅዱስ ያው እናቱ እንደሆነች፣ አማኝ ሴት እንደሆነች፣ ብጽዕት እንደሆነች፣ የጸሎት ሴት እንደሆነች፣ ከሐዋርያቱ ጋር ትጸልይ እንደሆነች፣ በጣም የተባረከች የእግዚአብሔር ሴት እንደሆነች ስለሚናገር መጽሐፍ ቅዱስ 95 በመቶ ግን የሚሆነው ግን ፐርሰንት በጥናት የተደገፈ አይደለም። በእኔ ግምት ነው የምነግራችሁ። ሊበልጥም ሊያንስም ይችላል። ወደ 97ም ሊጠጋ ይችላል፣ ወይ ከዚህም ሊወርድ ይችላል። ግን ነገረ ማርያም ትምህርት አብዛኛው ነገረ ማርያም ትምህርት የሰው ስርዓት የሆነ ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። ታማልዳለች ተባለ፣ መጽሐፍ ቅዱሳዊ መረጃ አንድም አልቀረበልንም። ታማልዳለች አሉን፣ አንድም መረጃ አልቀረበም። ከሙታን ተነስታለች አሉን፣ አንድም መረጃ አልቀረበም። ቤዛ ናት ተባለ፣ አሁን አንድም መረጃ አልቀረበም። አንድም ማርያምን ቤዛ ናት፣ የዓለም ቤዛ ናት፣ ቤዛዊተ ኩሉ ዓለም ብለን እንድንቀበል ሊያደርገን የሚችል አንዲት
አንድ ተሸረፍራፊ የምትባል ነገር እንደው ካለች ነቁጣ ነገር የለም በእግዚአብሔር ቃል ላይ በብሉይ በአዲስ ማለት ነው። በ66ቱ መጽሐፍ ብቻ አይደለም በ80 አሃዱ በሚባለው በራሳቸው መጽሐፍት እንኳን የለም። ስለዚህ የሚሻለው መጽሐፍ ቅዱስ ግን ያማልዳል ብሎ ያለን ክርስቶስን ነው። ታማልዳልስ ብሎ የሚል የለም። ያማልዳል ብሎ ያለን ክርስቶስን ነው። ቤዛ ነው ብሎ ያለን ቤዛ ነው ብሎ የነገረን ክርስቶስ ነው። ሁሌ እንደምናገረው ዘመጦ ርእሶ ቤዛ ኩሉ ነፍሱን ስለ ብዙዎች ቤዛ ሰጠ እያለ ቅዱስ ጳውሎስ ከመልእክቱ ጋር የጻፈውን በቃ መቀበል ነው። ክርስቲያንን ብለን እስካልን ድረስ በሐዋርያቱና በነቢያቱ ትምህርት ነው የምንኖረው ብለን እስካልን ድረስ የወንጌል አማኞችን ካቶሊክ፣ ኦርቶዶክስን ሌላ የመጽሐፍ ቅዱስን እውነት ነው መቀበል ያለበት። በቃ ቢያመንም ማለት ነው። ምንድነው አንድ አባት የተናገሩት? እነ ቅዱስ ያሬድና አባ ጊዮርጊስ ዘጋስጫ ወይ ደግሞ ኤፍሬም ሶሪያዊው ስለተናገሩ ስላሉ ብለናል አሉ። መልአክ እንኳን ብሎ መጥቶ ከዚህ ደረጃ ላይ ወረዱ ብሎ ቢለን አንወርድም አሉ። ይሄ ተገቢ አይደለም፣ እልህ ነው። እና በዚህ ሐሳብ ላይ የምንናገረው ሜላ ምናልባት እንዳልኩት አፍሪካ ላላችሁ ለእናንተ እድልስ መተኛት ካለባችሁም እንድተኙ። ሜላ ወይም አለው ሰው ካለ ማውራት እንችላለን። ኦኬ፣ መቆየት ይችላል ትንሽ። አዎ፣ ኦኬ እሺ፣ ኖሩ ወይኖች እዚህ ጉዳይ ላይ ማውራት እንችላለን። ኦኬ፣ ጸጋ ይብዛልህ። እሺ፣ ሌሎች ካላችሁ በዚህ ሐሳብ ላይ የምትሉት ነገር ካለ መምጣት ትችላላችሁ። ምክንያት ዲን መሆኗን ልታስረዱን የምትችሉ ሰዎች ካላችሁ ንገሩን እስኪ። እኛ ኢየሱስ የመዳናችን ምክንያት እንደሆነ ብሉይም አዲስ ኪዳንም ጠቅሰን የምናሳየው በሁለቱም ኪዳናት የተደመደመ እውነት ነው። በነቢያትና በሐዋርያት የተሰበከ እውነት ነው። ለዓለሙ ሁሉ ምክንያተ ዲን የመዳናችን ምክንያት የሆነን ነፍሱን ስለ ነፍሳችን ሰጥቶ ሞታችንን የሞተልን እሱ ነው። ሕይወት ሊሆንልን ሊበዛልን ከሰማያት የመጣ የአብ ልጅ ኢየሱስ ክርስቶስ በእርሱ በማመን ብቻ ነው ሕይወትና አለመጥፋት ያለው። በእርሱ በማመን ብቻ ነው ንስሐና የኃጢአት ስርየት ያለው። በእርሱ በማመን ብቻ ነው ሰው ከዘላለም ፍርድ የሚድነው። ወንድሞች እናቶች፣ በቃ ግልጽ አማርኛ። ስለዚህ ይህንን ላይ መነጋገር ፈልጋለሁ ብሎ የሚል ሰው ካለ መምጣት ይችላል። እሺ፣ ቴንክ ዩ። ኦኬ፣ እሺ። እናት ሰላም። አቤት። እንዴት ነሽ? ሰላም፣ እግዚአብሔር ይመስገን። አሜን። ከየት ቤተ እምነት ነው እህታችን? ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት። እሺ፣ ቴንክ ዩ። እንኳን ደህና መጣሽ። አርስቱን አይተሽው በሱ ጉዳይ ልታወሪ ነው አይደል? እሺ፣ ከሜሎስ ጋር አውሪ። አጠገብሽ ያለው ማርያም ምክንያተ ዲን ናት ወይ እያልን እየጠየቅን ነው። አውሪ። ድህነት ነው፣ ዲን ሳይሆን ድህነት ነው። በግዕዙ ዲን ነው ብሎ የሚለው ድህነት አይደለም፣ ድህነት ነው። ዲን የሙስሊሞች እምነት ነው። እዚህ ጋር እሺ፣ በቃ ተካክለው። እሺ፣ ችግር የለም። አማርኛ ስለማልችል ነው። እሺ፣ ቀጥል። መጀመሪያ እንደዛ አማርኛ ስለማልችል ነው። ይቅርታ፣ አማርኛና ግዕዝ ስለማልችል ነው። ቀጥሉ። እሺ፣ ሰላም ብያለሁ። እንዴት ነሽ? እግዚአብሔር ይመስገን። ማርያም የመዳናችን ምክንያት ነች ብለሽ ታምኛለሽ? አዎ፣ በደንብ። እሺ፣ ምንድነው ማስረጃሽ ለዚህ? ከማን ተማርሹ? ማርያም ባትኖር እኮ ኢየሱስ ክርስቶስ ወደ መሬት አይወርድም ነበር እኔና አንተን ለማዳን። ከምን ተነስተሽ እንደዚህ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ እኮ ይሄ ነው አለን እንዴ? ኢየሱስ የማርያም ፈጣሪ እንደሆነ አታምኝም? ማርያም ራሷ መስክራለታለች፣ ፈጣሪ ብለዋለች። ስለዚህ የኢየሱስ መኖር የማርያም ላይ ጥገኛ አይደለም ማለት ነው። አቤት። የኢየሱስ ሕልውና ማርያም ላይ ጥገኛ አይደለም አይደል?
አይደለም። ስለዚህ መጀመሪያው ንግግርሽን አስተካኪው። ማርያም የመዳናችን ምክንያት ነው ያለሽ ሐዋርያ አለ እንዴ? እንደዛ ብሎ መጽሐፍ ቅዱስ ያስተምራል? ማርያም ባትኖር ኢየሱስ ክርስቶስ ወደ መሬት መውረድ አይችልም ነበር እያልኩ ነው። እኮ ለዛ ምንድነው ማስረጃሽ? ሲጀመር ይኸውልህ የተዋሕዶ ልጆች ማለት ነው አባቶች፣ እናቶች እመቤታችንን ቅድስት ድንግል ማርያምን ያከብሯታል እንጂ ያመልኳታል ማለት አይደለም። እኛ ስለዛ አላወራንም፣ ስለዛም አልጠየኩሽም። እንደዛ እኮ ታመልኪያለሽ ነው አላልኩሽም። እያላችሁ ያላችሁት። አይ ከኛ አንደበት አሁን አልሰማሽም። ታመልኪያለሽ የሚል ቃል አልተጠቀምኩም። ጥያቄው ሌላ ነው። ቅድም ኤርሚን ለማረም እየሞከርሽ ነበር። ስለዚህ ርዕሱን ተመልከቹ። ማርያም ለመዳናችን ምክንያት ናት ወይ የሚል ጥያቄ ነው። አዎ ካልሽ ለዛ የሚሆን መጽሐፍ ቅዱሳዊ ማስረጃ ሰጭናለሽ። ነች እኮ ነች ለመዳናችን ምልክት ማርያም ነች። ነች ስላልሽ እኮ ምክንያቱም ኢየሱስ ክርስቶስ እኮ የላንተ በቂ ምሳሌ ነው። አሳይኝ ከሐዋርያቶቹ ተማርች። እኛ የሐዋርያቶቹን ትምህርት ነው የምንቀበለው። ስለዚህ እምነትሽ ሐዋርያቶቹ ያስተማሩት መሆኑን ማየት ይኖርብናል። አንድ ነገር እምነት በፉከራ አይሆንም። የሆነ ነገር ነች ነች ስላልሽ አትሆንም። የሆነ ነገር ነው ስላልሽ አይሆንም። ስለዚህ ወደ መጽሐፉ እንሂድና የትኛው ሐዋርያ እንደዛ አስተምሯል የሚለውን አሳይን። እየነገርኩህ ነው እኮ ወንድሜ። ምንም አልነገርሽኝ። ኢየሱስ ክርስቶስ ለኛ ይኸውልህ እመቤታችን ቅድስት ድንግል ማርያም ባትኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መሬት አይወርድም ነበር እያልኩ እኮ ነው። እኮ እሱን አሳይኝ፣ እንደዛ መሆኑን አሳይኝ ከመጽሐፍ ቅዱስ። አንተ አሳየኝ። እኔ ምኑን ላሳይሽ? አንቺ እኮ ነሽ የምታምኚው ይሄንን። ለምሳሌ እመቤታችን ቅድስት ድንግል ማርያም ባትኖር ኢየሱስ ክርስቶስ ማለት እመቤታችን ብትኖርም ባትኖርም ግን ኢየሱስ ክርስቶስ ወደ መሬት ወርዶ እኔና አንተን ለማዳን ይችል ነበር ወይ? ኢየሱስ ከማርያም በፊትም የነበረ ነው። ስለዚህ እሱ የሷ ኦፍ ፈቃድ ኮርስ ነው። ግን ወደ መሬት መውረድ አይችልም ነበር። ምክንያቱም አም፣ ንጽሕት ቅድስት ድንግል ማርያም ብቻ ናት አይችልም የተገኘችው እኮ ለሱ አይችልም ማደሪያ። የሚለውን አሳይኝ። እሷ ብቻ ነች የተገኘችለት ንጽሕት ማደሪያ። ይችላል ደግሞ የሚለውን አንተ መረጃ አስጠኛ። ስለዚህ ለምሳሌ ለእምነትሽ ማስረጃ የለሽ። እመቤታችን ብትኖርም ባትኖርም ግን ኢየሱስ ክርስቶስ ወደ መሬት ዝም ብሎ ይወርዳል ብለህ የሚለው መረጃ እስኪ አንተ አሳየኝ። እምነትሽን የምታምኚውን ልታሳይን ነው የገባሽው አይደል? ስለዚህ እኔማ የምታምኚውን ይኸውልህ በአብ በወልድ በመንፈስ ቅዱስ አምኜ የምኖር ሰው ነኝ፣ የተጠመቅኩኝ ማለት ነው። እሱን አልጠየቅሽም። ተጠምቀሻል አልተጠመቅሽም የሚል ጥያቄ አላነሳንም። ያላነሳነው ላይ ፎከስ አታድርጊ። ያነሳነው ላይ ብቻ አውሪ። አሁን ለዚህ እምነትሽ ማስረጃ ካለሽ ከመጽሐፉ አሳይን። ኦልሞስት ለአምስተኛ ጊዜ ወደድክም ጠላህም እመቤታችን ቅድስት ድንግል ማርያም አዎ ለመዳናችን ምሳሌ ነች። ወደድክም ጠላህም ማለት ነው። እሺ። ስለዚህ ወደድክም ጠላህም መጽሐፉ ላይ የለም፣ ዝም ብለህ እመን ነው። እንዴት ዝም ብለህ ማመን ትችላለህ ሳትጠመቅ? አንቺ ዝም ብለሽ እያመንሽ እኮ ነው ያለምንም መጽሐፍ ቅዱሳዊ ኖ ማስረጃ ዝም በግድ ብለሽ ነው እንዴ? በግድ ነው እንዴ ዝም ብዬ ማምነው? አንተ ባልከኝ ነው። እኔ አሳይና ባልከው ከመጽሐፉ አይደለም አንተ ዝም ብለህ የምታምነው። እኮ አሳይን ከመጽሐፉ። አንድ መጥቀስ አንተ አልቻልኩም። አሳየኝ፣ አንተ አሳየኝ እስኪ። እመቤታችን ባትኖር ኢየሱስ ክርስቶስ ለሱ ማደሪያ የምትሆነው ማን ነበረች? እስኪ ይህን ምሳሌ አምጣ። የለሽም ኢየሱስ ማለት ክርስቶስ እመቤታችን ቅድስት ድንግል ማርያም ተገኘች፣ ለሱ ወረደ፣ ተወለደ። በቃ እኛ እኮ ከማርያም አልተወለደም አላልንም። አሁንም ጥያቄው እየገባሽ አይደለም። የድህነት ምሳሌ እመቤታችን ነች እኮ ነው እያለ ያለው የተዋሕዶ ህብረተሰብ። ይሄን ነው እየነገረ ያለው። ማመን ያለ ማመን ያንተ መብት ከየት ነው። አመጣችሁት? እሱማ የኔ መብት ነው፣ ያንቺ መብት ነው። አንተ ግን ከየት ከየት አመጣችሁት አመጣኸው? ብለን የድነታችን ምልክት እንጠይቃለን። አይደለችም ለሚለው አንተ ከየት አመጣ? ይህ ምሳሌ እስኪ አንተ አሳየኝ። ጀመር ምልክት የሚል አይደለም ጥያቄው፣ ጥቅስ አምጣ። ኦኬ ጥቅስ አምጣ፣ ምክንያት ነው ጥያቄው። ጥቅስ አምጣ ሀቢቢ፣ ጥቅስ አምጣ። እሺ፣ መደማመጥ አልቻልንም። ጥያቄያችን ምልክት አይደለም ምክንያት ነው። ሜቢ ሁለቱ ተደበላልቆብሽ ከሆነ ልለይልሽ። ምክንያት ነው ጥያቄያችን። የመዳናችን ምክንያት ማርያም ነች የሚል መጽሐፍ ቅዱሳዊ ማስረጃ ካለሽ እሱን ታሳይናለሽ። እኛ የመዳናችን ምክንያት ኢየሱስ ነው ብለን ነው የምናምነው።
እናንተ ማርያም ነች ብላችሁ የምታምኑ ከሆነ እሱን በማስረጃ አድርገሽ ታሳይናለሽ ማለት ነው። ሀቢቢ ቀጥይ። እኔ ደግሞ እመቤታችን ቅድስት ድንግል ማርያም ለኛ ወይም ደግሞ ለናንተ ለኛው የመዳናችን ምክንያት እመቤታችን ነች ብለን እናምናለን። እናንተ ደግሞ አይደለችም ብላችሁ የምትሉ ከሆነ ጥቅስ አምጣ እኮ እያልኩ ነው። እየሰማሽኝ አይደለም እናት? እኔ ያልኩሽ ምንድነው? ሰምቻለሁ። የመዳን ምልክት ለአንተ ኢየሱስ ክርስቶስ ነው አይደለ? ኦኬ። የመዳናችን ምክንያት ኢየሱስ ኢየሱስ ነው። ክርስቶስ አዎ። እመቤታችን ባትኖር ኖሮ ወደ ምድር አይወርድም እያልኩ ነው ያለሁት። ምክንያቱም እሷ ብቻ ነው የተገኘችለን ንጽሕት ቅድስት ድንግል ማርያም። እሷና እሷ ለምሳሌ ያንተ እናት እናንሳ እንደ ምሳሌ። ምንም ስለ እኔ እናት አይደለም ርዕሱ። ምንም ምሳሌው ሶ አይደለም። ስለዚህ የኔን አንተ ምሳሌ የምናወራው አምጣ እያልኩ እኮ ነው። ምክንያት አምጣ እያልኩ እኮ ነው። ነገርኩሽ። የለህማ። የመዳናችን ምክንያት እንደዚህ አድርጌ ላስረዳሽ እንዲገባሽ እኔ እንዲገባሽ ነው። ተረድቻለሁ አይ አልገባሽ ተረድቻለሁ። አልገባሽ ይኸውልህ አልገባሽ በዚህም ላስረዳሽ አላችሁ በዛ ላስረዳሽ ቆይ እንዲገባሽ ላስረዳሽ። የመዳናችን ምክንያት ጌታ ተረድቻለሁኝ ኢየሱስ ሆይ እና ተረድቻለሁኝ። አልሰማሽም? ቆይ ላስረዳሽ። የመዳናችን ምክንያት ኢየሱስ ክርስቶስ ነው ብለን እናምናለን። ለዚህ እምነታችን ደግሞ መሰረት አለን። መሰረቱ መጽሐፍ ቅዱስ ነው። ዕብራውያን ምዕራፍ 5 ቁጥር 9 ላይ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ስለዚህ የመዳናችን ምክንያት ኢየሱስ ነው ብሎ መጽሐፉ ይነግረናል። አንቺ ልክ እንደዚሁ እኔ መጽሐፉ እንደጠቀስኩት ለመዳናችን ምክንያት ማርያም ነች ብለሽ ምታምኚ ከሆነ ልክ እኔ ጠቀስኩ አይደል? ዕብራውያን አልኩ አይደል? ምዕራፍ አሳየው አይደል? ቁጥር አሳየው አይደል? ልክ እንደዚሁ አንቺ መጽሐፍ ጠቅሰሽ ምዕራፍ ጠቅሰሽ ቁጥር ጠቅሰሽ እምነትሽን በሐዋርያቶቹ ትምህርት አስረግጠሽ ንገሪን። ካልሆነ ፉከራ ነው። ፉከራ ደግሞ እምነት አይሆንም። ስለዚህ ልንቀበለው አንችልም ማለት ነው። የመጨረሻ እድል ቀጥይ። እያወራሽ ከሆነ ሚዩት ነሽ። እሺ ኢየሱስ ክርስቶስ እኮ ለአንተ ቤዛህ ነው አይደለ? ስለዚህ የለሽም ማለት ነው። እም? በቃ ምንም መጽሐፍ ቅዱሳዊ እምነት አይደለም ያዝሽው። ስለዚህ ወደ እውነተኛው እምነት ነው እያልንሽ ነው። ማርያም የመዳናችን ምክንያት አይደለችም። እስኪ ወደ አንተ እምነት ስመጣ እስኪ በምን መንገድ ይህንን ነው ወደ አንተ እምነት የምታስመጣኝ? አንደኛ ይህን ትምህርትሽን በማስጣል ማለት ነው። የመዳን ምክንያታችን ማርያም ነች የሚለውን በማስጣል ወደ እሺ ኢየሱስ ነው። ልተወው ልበልና እሺ በቃ እንዴት ከተውሹ ነው ወደ አንተ ስለሆነ እምነት የምታስመጣኝ? እኛ የምንፈልገው እሱን እንድታዩ ነው። እሺ ስለዚህ ስለተውሹ እናመሰግናለን። ወደ ኢየሱስ ነይ። አልተው ተጨማሪ ጥያቄ ማብራሪያ ከፈለግሽ አልተውክትም። በውስጥ ጻፊልን። ኮሌጅ እንደሱ ነው ጋር ከዚህ ቀበቀለች ኤርሚ ሚውት አድርጎ ትንሽ ተሰማ። እንደዛ ይሻላል። እሺ እናት፣ ሌላ በዚህ ጉዳይ ላይ ሊያወራን የሚችል ሰው ካለ ሊያወራን ይችላል። አንቺ ግን በርቺ እሺ። ይህን ትምህርት ስለተውሹ ደስ ብሎኛል። ሌላ ጉዳይ ላይ ካለሽ ግን ጠይቂኝ፣ በውስጥ እናወራለን። የመዳናችን ምክንያት ጌታ ኢየሱስ ብቻ ነው። እሱን አጽንተሽ ያዢ። እሺ ሉ ወይኔ ሀቢብቲ ነው የሚባለው ለሴት። ነው እንዴ? እሺ እስቲ አሁንም ሌላ ህትመ ገብቷል። ሀቢብቲ ብለህ ቀጥል እስቲ። አይ አንተ ቀጥል ሜሎሲ። እሺ ሉ እሺ
ሜላ እንትን እኮ አለህ አይደል? ስልጣን አለህ አይደል? አዎ አለኝ። እኔ ሁሉም ስልጣን አለ። ባለስልጣን ነን። ኦኬ፣ የወንጌል አማኞች የሆናችሁ አትላኩ። ኦኬ፣ ኢቫንጀሊስት የምትባለው ሰውዬ ደግመህ ከላክ ብሎክ ልትደረግ ፈልግሃል ማለት ነው። ወንድምዬ ደጋግሜ ያስወርጃለሁ። እዚህ አሁን ኦርቶዶክሳውያን ነው የምንፈልገው፣ በሀሳቡ ላይ ሊያወሩ የሚፈልጉ እና ቴንኪው ተባረኩ። እሺ እድሜ ኦርቶዶክስ ኢቫንጀሊስት የላችሁም እያልካቸው ነው? ኧረ ተዋቸው። አይ የኛው ነው ኢቫንጀሊስት ብሎ ደጋግሞ ይልካል። ኦኬ እሺ፣ ትልቅ ሜሴጅ ነው ለእነሱም በየን ቀጥሉ። የላቸውም ጌታ ያመጡታል። ያ ቴንክ እሺ ግርማዊ አይ ሰላም ሰላም፣ እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ዜዶ አለ አለው ይሮሽ ግርማዊን ተቀበለው ባሮስ። እሺ ሁላችሁንም ሰላም ብያለሁ። ግርማዊ እንኳን ደህና መጣ። እንኳን ደህና ቆየ። እሺ ሄደው ርዕሱን አይተኸዋል አይደል? አይ ርዕሱን አላየሁትም፣ ግን እሱ የሆነ ነገር ሲል ሰምቼው እንዲያው ገርሞኝ ነው የገባሁት። ሜሎስ ርዕሱ ላይ እናውራ። አይ ሜሎስ ላይ ያለው ነገር ትንሽ ማውራት የፈለግኩት ስለሱ ነው። ሀሳቡ ላይ በቃ እሱ ከልጅቷ ጋር ጨርሷል። ርዕሱ ላይ እናውራ። ሰዎች በተናገሩት ኦኬ ነገር ላይ ሲገርመን ገብተን ለማውራት አይደለም። አርዕስት ስላለ ብዙ የሚያስገርሙ ነገሮችን ሊናገሩ ይችላሉ ሰዎች። እውነት የሚሆነ ከእውነት ማለት ነው። ግን አርዕስት አለ፣ በአርዕስቱ ላይ አውሩ። ቴንክ እንጨምር ብንል እኮ እኛም ሜሎስ ላይ መጨመር ምናምን እንችላለን። ግን ሀሳቡን ለመጠበቅ ሜሎስ ጨርሷል ከልጅቷ ጋር። እኔ እናንተ ሀሳቡ ላይ እናውራ። ኦኬ። አይ ይሄማ ዞሮ ዞሮ ሀሳብ የመሰጣጠት ሳይሆን እናንተ የሀሳብ የምትሰጡበት ሚዲያ ነው ማለት ነው። ማለት ገጽ ሆነ ማለት እኮ ነው። እሺ ማርያም መረዳዳት ምክንያት ድህነት ብለህ ለመረዳት ታምናለህ? ለማስረዳት ከሆነ ኖ እሱ ራሱ ያለው ነገር ምንድን ነው? አንቺ ማርያምን ብቻ ካጣልሽ ለእኛ በቂ ነው ነው ሲል የሰማሁት ማለት ነው። አላለችም፣ አላለም። እንደዛ አላለም። ሀሳቡ ላይ ዓላማው ማርያምን ማስጣል ነው ወይስ ክርስቲያን ማድረግ ነው? ዋናው ዓላማው ሀሳቡ ደግሞ ላይ ይሄ ነው። ታወራለህ ጥያቄ ወይስ እሱ ነው። አይ ቆይ ወንድምነት እሺ ኦኬ ልክ ነው። ሜላ ያለው እቺ ምክንያተ ድህነት ተብላ የምትባል መጽሐፍ ቅዱስ የማያውቃትን ማርያም ማስጣል፣ መጽሐፍ ቅዱስ የሚያውቃትን ማርያምን ማስጣል ነው ዓላማችን። ምክንያተ ድህነት ተብላ የምትባለው በኦርቶዶክስ ተዋሕዶ ክርስቲያን መጽሐፍ ቅዱሳዊ መሰረትነት የሌላት ማርያምን እሷን ያቺ መጽሐፍ ቅዱስ ላይ ስትፈልግ ምክንያተ ድህነት ለማለት እኮ እኛ እሷን ማስጣል ነው። ቆይ አይደለም በመጀመሪያ ይግባ ወንድሜ ሜላ ያለው ማስጣል። እናንተ ዋናው አንድ ነገር ልንገር፣ አንድ ነገር ብቻ እናገረኝ። ልጨርስ አቋርጠህ አንዴ ስማኝ ብራዘር፣ ሰምቻለሁ። ሀሳብ ገብቶኝ እኮ ነው የገባሁት። ኦኬ እሺ ሚውት አድርጌያለሁ። ልጨርስ። እንደዚህ አይደረግም። እሺ እኔው ነኝ ሆስቱ አስገብቼህ ገብቶኛል። ሀሳባችሁን ተረድቻለሁ ምናምን ነገር አይደለም። ኦኬ ከተረዳህ ገባህ አይደል? ልድገምልህ። በ12 ቁጥር ምስማር በደንብ አጥብቄ ልምታለህ። ምክንያተ ድህነት የተባለችው የምትሏት ማርያም መጽሐፍ ቅዱሳዊ ሆና አላገኘናትም። እናንተም አንድም በመረጃ ልታሳዩ አልቻላችሁም። ስለዚህ ቺን መጽሐፍ ቅዱስ የማያውቃትን ምክንያተ ድህነት እያላችሁ ነጋሪት የምትጎስሙላትን ጥሩምባ የምትነፉላትን ማርያም ተብላ የምትጠራ መጽሐፍ ቅዱስ ላይ ግን የሌለች የጌታችን እናት እኛ እናውቃታለን። ምክንያተ ድህነት ተብሎ የመዳናችን ምክንያት ናት ብሎ ሐዋርያቱ አንድም አልጻፉላትም። እናቱ እንደሆነች ጽፈውላታል። ብጽዕት ሴት እንደሆነች ጽፈውላታል። አማኝ ሴት መሆኗን ጽፈውላታል። እቺን የጌታችንን እናት ለትውልዱ ማስጨበጥ ነው። ምክንያተ ድህነት ግን የመዳናችን ምክንያት ናት ብላችሁ የምትሏት ማርያም መጽሐፍ ቅዱሳዊ አስረጅነት አንድም የማታቀርቡላትን ማርያም ብላችሁ የምትሏትን ግን እሷን ማስጣል የኛ ስራ ነው። እውነተኛይቱ ማርያምን ማስያዝ የኛ ስራ ነው። በሐሰት ደግሞ ምክንያተ ድህነት ብላችሁ የምትሏትን ማርያም ማስጣል ስራችን የተጠራንበት ማለት ነው። ሰው በእውነተኛይቱ ማርያም በጌታ እናት ማርያም መጽሐፍ ቅዱስ ላይ በተጻፈላትና ሐዋርያቱ መሰከሩላት ማርያም አያምንም። መጽሐፍ ቅዱስ ላይ ያልጻፉላትን ተጻፈላት እየተባለ
ዝም ብሎ አሰስገሰሱን ሁሉ አምጥቶ የለጠፉላትን ማርያም እኛ አናቅ፣ መጽሐፍ ቅዱስ ስለማያውቃት አናቅ። የጌታችን እናትን እናውቃታለን፣ ቅድስት ድንግል ማርያምን እናውቃታለን። እሷ በክርስቶስ እናታችን ናት፣ እህታችን ናት፣ ብፅዕት ናት፣ በጌታ አምና የዳነች ነች። ቤዛ ግን አይደለችም፣ የመዳናችን ምክንያት ግን አይደለችም። ነች ብላችሁ ካላችሁ መጽሐፍ ቅዱስ አምጡ። እንኳን አንተ አይደለም ሊቃውንቱ ሊያመጡ አልቻሉ። አባቶችን ሄደ ጠይቅ፣ አንድ መረጃ ብለናል በግዴታ ማለት ነው። ቅድም የገባችሁ እምነት በቃ ወደድክም ጠላህም ነው ያለችው። 6 ጊዜ ነው ጥያቄ ያቀረበላት። ወደድክም ጠላህም ትጋታታለህ ነው። ይሄ ወደድክም ጠላህም ብሎ የሚል መፈክር አይሰራም። ወደድክም ጠላህም የሚባል ነገር የለም። መረጃ አምጡ ነው። ማርያም ምክንያት ናት፣ የመዳናችን ምክንያት ናት። እሷ ባትኖር ኖሮ አትወለድም። እሷ ባትኖር ኖሮ በቃ የዘላለም ድነት ይረሳ ነበር፣ ሌላ ሴት ያስነሳ ነበር ጌታ። እሷንም እኮ የፈጠረ አምላክ ከእሷ ውጭ ሌላ ንጹሕን መፍጠር አልችልም ብሏል። ሲጀምር ንጹሕ አድርጎ አይደል የፈጠራት፣ እንደማናቸውም ፍጡር ነው የተፈጠረችው። እና ይሄ ዝም ብሎ ይቅርታ አድርግልኝ ወንድሜ፣ በእድሜ ያረጁ ሰዎች የሚናገሩት አይነት ቧልትና ቀልድ የሚመስል ነገር መተው አለበት። ማርያም ስላለች ነው ክርስቶስ የወረደው ብለዋል አሉ። በጣም እኮ ድፍረት እኮ ነው፣ ድፍረት። እሱ ስላለ ነው፣ እሷ ስላለች ነው እሱ ያለው እኮ ብለውናል፣ ነግረውናል አባቶቻችሁ። ይሄ ምንፍቅናዊ አጋንንታዊ ትምህርት ነው። በማህፀን እኮ የሰራት እሱ እኮ ነው። ምን ይገርማል? የፈጠረውን ስጋ ተዋህዶ ቢወለድ ምን ይገርማል? የሚገርመው እሱ በፈጠረው ስጋ ውስጥ ምንድነው እንዲወለድ መፍቀዱ እንጂ እሷ ስለወለደችው አይደለም የሚያስገርመው። በእሱ ጥበብና በእሱ መለኮታዊ ኪነ ጥበብ፣ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ እኮ ነው ድንግሊቱ ያለ ወንድ ዘር ጸንሳ የተገኘችው። ይሄን ስራ እኮ የሰራው እሷ ሳትሆን የሰራችው እሱ ነው፣ በእሷ ውስጥ የሰራው እርሱ በእኔ ታላቅን ስራ አድርጓልና ብላለች ማለት ነው። ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት ለትውልድ ትውልድ ይኖራል። እርሱ በእኔ ያለችው ልክ እሷ ከሰማይ ስባ አምጥታ ማህፀኗ ውስጥ አድርጋ በሆነ ነገር ልክ ጠፍጥፎ እንደሚሰራ ልክ እንደዛ አድርጋ የሰራችው እመቤታችን እች የሰጠችን ብለው የሚለው ትምህርት ይሄ መጽሐፍ ቅዱሳዊ ትምህርት አይደለም። ማርያም ኢየሱስ ክርስቶስን አልሰጠችንም። እመኑ፣ ልብ በሉ። እንግዲህ ወደዳችሁም ጠላችሁ የሚባለው እንዲህ አይነቱ ነው። ማርያም ኢየሱስ ክርስቶስን አልሰጠችንም፣ ልሰጠንም አችልም። ቅዱስ እግዚአብሔር አብ አባቱ ልጁን ሰጠን። ልጁን ሲሰጠን ወደዚህ ዓለም ሲልከው ድንግሊቱን ከእሷ እንዲወለድ አደረገ። ራሱ በበጎ ፍቃዱ እንደወደደ አደረገ። እንዴ ይሄ ዝም ብሎ የአሮጊቶች ተረት፣ የዘመናት አንድ መረጃ የሌለው ማለት ነው። እና እንደዚህ አይነት መረጃ አይሰራም። ሌሎች ካላችሁ ነው በመረጃ የምትናገሩ ከሆነ ያው እንደማታመጡ ኬትም እንደማታመጡ እናውቃለን። ግን ካለ ግን ሞክሩ። የአቅማችሁን መጣጣር ጥሩ ነው። ሰላም ወንድሜ፣ ሰላም ብያለሁ። እንዴት ነህ? ሰላም ነው። ወሶ አንተ ነህ? አዎ። ከየት ቤተ እምነት ነው? አከብራለሁ፣ እወዳለሁ ወንድሜ ነህ። በጣም ነው የማከብረው። ቴንኪዩ። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ነኝ። እሺ፣ እንኳን ደህና መጣ። ይቅርብኝ፣ ግን ብዙ ልናገር ነበር። በቃ ይቅርብኝ። በቃ አይ መጥፎ ነገር ኦርቶዶክስ ስለማይፈቅድልኝ አከብራለሁ፣ እወዳለሁ። ደህና ደር። ችግር የለም። ቴንኪዩ ቴንኪዩ። ሁላችሁንም እወዳችኋለሁ። ደህና ደር። እሺ ኦኬ። ሰው የማያምንበትን እወዳለሁ ብሎ ይላል። እኛ አፍ ስላለ አይደለም፣ ይታወቃል። ልትናገር የመጣው ሌላ ነገር ነበር፣ ለመሳደብ ነበር። ግን ምንም ችግር የለም። እኔ ስሰደብ ስለኖርኩ ለወደፊትም እንቀጥላለን ወንድሞቼ፣ ምንም ማለት ነው። በቃ መረጃ አሳዩን ያልነው ወንድሞቼ እናቶች። በቃ እኔ እንዴት በ21ኛው መቶ ክፍለ ዘመን እየኖርን መረጃ በሌለው ነገር ላይ ነፍሳችሁን አንጠልጥላችሁ ትኖራላችሁ? አንድ ስትጠይቁ መረጃ ማሳየት ለማትችሉበት ነገር አግባብ አይደለም ነው ብለን የምንለው። እሺ ጂማ ሜካፕ፣ ጅማ ወይ ሰላም ነው? እንዴት ነው አለ? ከየት ቤተ እምነት ነው ታች? ፕሮቴስታንት። ኦኬ። የኦርቶዶክሳውያን ነው የምንፈልገው። እህቴ ተባረኪ፣ ጸጋ ይብዛልሽ። በዚህ አጋጣሚ ዳጊ ፕሊዝ፣ ዳጊ በጣም ነው የምወደው፣ በጣም ማደንቀው ዘማሪ ነው። ያ ቴንክ ዩ። ሰምቶሻል። ተባረኪ። ሰላም ነው? ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነው? እግዚአብሔር የተመሰገነ ይሁን። የጌታ ጸጋና ሰላም የበዛ ይሁንላችሁ። አሜን። ከየት ቤተ እምነት ነው? ከኦርቶዶክስ።
እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። እርሳስ ከየት ቤተ እምነት ነው? ከኦርቶዶክስ። ሚዩት አድርገውና ጠብቀን። እሺ ቴንኪው። ሚዩት አድርገውና ጠብቀን ከወንድማችን ጋር እንቀጥልሽ። ኦኬ እውነትን እንፈልግ። እንኳን ደህና መጣ። አርእስቱን አይተዋል አይደል? አዎ አይቼዋለሁ። ምን ትላለህ? ያው የምልህ አሁን ስለ ማርያም ነው አይደለ ውይይታችሁ? አዎ ይኸው አርእስቱ ይታያል እኮ ትልቁ ያደረግነው ማለት ነው እኮ። አይ በኦርቶዶክስ ቤት ማርያም ምን ትመስላለች ነው ያው የምልህ። አሁን አንድ ነገር እኮ ኮምፔር ስናደርግ መለየት ያለብን ነገር አለ አይደለ? ክርስቶስን ከማርያም ጋር ማወዳደርን ስራ አይደለም ኦርቶዶክስ ተዋሕዶ ቤተክርስቲያን የምትሰራው። ይሄንን ደግሞ በደንብ አድርጋችሁ ታውቃላችሁ አይደለ? በደንብ ነው የምናውቀው። ታወዳድራለች እንጂ የማርያም ችግር ታዲያ ምንድን እኮ ታወዳድራለች እኮ አልኩህ። አወዳድራ ከእግዚአብሔር እኩል ናት ብላለች ቤተክርስቲያኒቱ ማርያም። ከእግዚአብሔር እኩል ነች? አዎ አወዳድራቸው ክርስቶስ ከማርያም እኩል ነው፣ ማርያምም ከክርስቶስ እኩል ናት ብላለች ቤተክርስቲያኒቱ። ማስረጃ አለ እንደዛ የሚል? ኧረ በደንብ እንጂ። አንተ ይሄን አታውቅም? ይሄንን አታውቅም? ነች የሚል አስተምሮ እኔ አላውቅም። አዎ ያው ከክርስቶስ እኩል ናት ይላል። እነዛ ሊሆን አይችልም። ምክንያቱም ፍጡር የሆነ ከፈጣሪ እኩል ሊሆን አይችልም በተአምር። ናት ቤተክርስቲያኒቱ ናት አለቻ። ኖ ስለ የክርስቶስ እድሜ ሜቢ ከመጣበት ከአዲስ ኪዳን ጀምሮ ሲቆጠር ነምበር ሊኖረው ይችላል። ግን ከዓለማት ከመፈጠሩ በፊት የነበረ አምላክ ከማርያም ጋር እኩል ነው የሚል አስተምሮ እሷም ዓለማት ሳይፈጠር ነበረች ብላለች ቤተክርስቲያኒቱ። ኖ ዓለማት ሳይፈጠር አይደለም። እሷ በሐዲስ ኪዳን እና በብሉይ ኪዳን መሀል ላይ የነበረች ነች አይደለም? ቤተክርስቲያኒቱን እንስማ ወይስ እናንተ ሌላውን ትውልድ እንስማ? እኔ ኦርቶዶክስን ቤተክርስቲያን ነው የምሰማው። ቤተክርስቲያኒቱ ማርያም ዓለም ሳትፈጠር ነበረች ነው ብላ እያለች ያለችው ከክርስቶስ እኩል ናት፣ ትክክል ናት ብላለች። ከክርስቶስ እናትነቷን ነው ዓለም ሳይፈጠር አስቀድሞ ነበረች እየተባለ ኖ እሳቸውማ እኮ ያሉት ጳጳስ ናቸው አይደለ? ስለሳቸው ስለ ጳጳስ አይደለም የማወራው። ቤተክርስቲያኒቱ ኦርቶዶክስ ማርያም ከኢየሱስ ክርስቶስ እኩል ናት ብላለች። አይ ስለ በምን ወይ ነው ያለችው? ከማርያም እኩልነት ማለት ያው ክርስቶስ ቀድሞ አሰባት የሚለውን ነገር ነው አይደለ? በኢሳይያስ ወንጌል ላይ የተቀመጠው ማለት ነው። እንደ መርገም ጨርቅ ሆኖ እንደቀረን ነበረ አንቺን ባያስቀርልን ኖሮ እንደተባለው ያ ትንቢት አይደለ? ከዛ ወርድ ይመስለኛል እንጂ ጀስት ዓለም ሳይፈጠር በፊት ማለት የዓለም መፈጠር ራሱ እኮ የሰማ ነው ከጌታ ከኢየሱስ ክርስቶስ ነው አይደለ? ማርያም ነበረች ማለት ዓለም ነበር፣ ማርያም ነበረች፣ ቤተክርስቲያኒቱ ናት አለችው። እኔ እንጃ ይቅርታ አድርግልኝና ይሄን አስተምሮን ያልሰማሁኝም። አሁን ስሰማ ከአንተ ሚዩት አድርገውና እዚሁ ትሰማለህ። ብዙም ማሰማ ነገር አለ በመረጃ ሚዩት አድርገውና ከፋስ ታንቀጥል። እሺ ኦኬ እርሳስ ማይክ ሚዩት ነው። እርሳስ ሄሎ አቤት። እሺ ሰላም ናችሁ አይደል? ደህና ነን እግዚአብሔር ይመስገን። ያው ማርያም ምክንያት ድህነት ናት የሚለው ያው ምንም እንትን የለውም። ግን እኔ ከዛ በፊት ወደ እንደዚህ አይነት ጥያቄው ከመግባታችን በፊት ዋናው መሰረታዊ ነገር በፕሮቴስታንት እና በኦርቶዶክስ መካከል አለ ብዬ የማምነውና የተወሰነ ነገር ብል ደስ ይለኛል። አይ አረስታለሁ። ምን ዋነ በምንም እንኳን እንገናኝም ነው የምትሉት እናንተ? በምንም አይ ነው እንደዛ ሳይሆን አሁን ምን መሰለህ ምንም አያስፈልግም። አረስታለሁ በአርስቱ ላይ እሺ፣ በአርስቱ ላይ አሁን ማርያም ምክንያት ድህነት ናት ወይ ነው። አሁን ምንድነው መሰለህ እሱ አሁን ከምን ላይ ተነስተን ነው አሁን ቤዝ ያስፈልገናል። ገብቷል አይደል? የምናይበት መነጽር ያስፈልገናል። አሁን አንድ ሰው ለምሳሌ በቀይ መነጽር እና በአረንጓዴ መነጽር አንድ ነገር ብታየው፣ አንድ ህንጻ ብታየው የተለያየ እንትን ነው የምታገኘው። ገብቷል? አንተ የፈለከውን ከለር መነጽር አድርገህ ነገረን። ማርያም ምክንያት ድህነት ብሎ የሚለው እኛ የመነጽሩ ከለርነት ምንም ማተር አያደርገንም፣ ጽሁፉን አይቀይረውም። ኦኬ ብራይትነሱን ወይ ወደ ቀይ ደማቅ እንደ ስስት ምናምን ነገር ልክ መልክ እንደምትቀይር እንደዛ ሊቀይር ይችላል እንጂ የፈለከው መነጽር ብታረግ በንሰ ብሎ የሚያሳይ መነጽር የለም።
አይ ከ እንትን ይላል ቀይ ኖ ኖ ምን ከ አለ ከ- እኔ ስለ ምን እኔ ስለ ቀለም አይደለም ከን ብራዘርዬ ማለት ካመጣም ጥሩ ሎጂክ አምጣ። አሁን ህንፃውን ቀይ አድርጎ ያሳያል፣ ቀይ መነጽር አረንጓዴ ከሆነ አረንጓዴ ያሳያል ብሎ የሚል እሱም መች ያጣል። እስስትም እኮ ልክ እንደዛው ታሳየናለች። እኛ አሁን የፈለግከውን መነጽር አድርግና ግን ማርያም ምክንያተ ድኅነት ናት ብሎ የሚለውን ቀዩን መነጽርም ነጩን መነጽርም አድርገህ አሳየን ከመጽሐፍ ቅዱስ። ያ እኮ ማርያም ምክንያተ ድኅነት ናት። የምንም ጥያቄ የለውም፣ እውነት ነው። ግን ምን ልል በምን የፈለኩት እውነት ነው ብለን እንቀበል? እኛ በምን እውነት ነው ብለን እንቀበል? እውነት ነው ብለህ ያልከው አንተ ምንን መሰረት አድርገህ ነው? የእግዚአብሔርን ቃል ነው ከሆነ በዚህ ትውልድ ፊት ንገረንና እኛም እውነት ነው ብለን እንቀበል። ይኸውልህ አሁን ምን መሰለህ፣ እኔ አሁን ፐርሰናሊ ላይክ ወደ እንደዚህ መጽሐፍ ቅዱስ ቁጥር የምጠቅስ ምናምን ሰው አይደለሁም ቱ ቢ ኦነስት። ግን እኔ የምነግርህ ነገር ግን እውቀትን ቤዝድ አድርጌ ነው ልነግርህ የምፈልገው ማለት ነው። ከየት አመጣኸው ይህንን እውቀት? አሁን የምትነግረኝን እውቀት መጽሐፍን ቤዝድ ካላደረግ ከየት ያመጣኸው እውቀት ነው? ይኸውልህ እሱ እኮ ነው አሁን ትልቁ ችግር ምን አለ መሰለህ፣ እውቀት ከየት ነው የሚባለው ያመጣኸው? ነገር ፕሮቴስታንቱ ኖ ኖ ፕሮቴስታንቱ ኖ፣ እውቀትን የሚያይበት መንገድ ያንተ የተለየ ነው። ይኸውልህ ወንድሜ ቆይ አንድ ደቂቃ ስጠኝ። ወንድሜ ፕሮቴስታንቱ እውቀትን ፕሮቴስታንት የሚያይበት መንገድ ይኸውልህ የተለየ ነው። በቃ ለዛ እኮ ነው አሁን ትልቁ ችግር ምን መሰለህ። እሺ ሚዩት አድርጌሃለሁ። ፕሮቴስታንት ብሎ የሚል ቀኝ እጅህ ላይ ልትነቀሰው ትችላለህ፣ መብትህ ነው። እኔ እየጠየኩ ያለሁትኝ የእኛን እውቀት አይደለም ንገረን ያለ ፕሮቴስታንቱ የሚያይበት መነጽር የሚያይበት እውቀትን ማለት እነሱ የሚመለከቱበት ምናምን ነገር ብለህ እኛ እውቀትን እንዴት ነው የምንረዳው? አይደለም የኔ ጥያቄ። አንተ አንዴ መነጽር አድርግ፣ የፈለገውን መነጽር አድርገህ ንገረኝ አልኩ። ማርያም ምክንያተ ድኅነት መሆኑን እየቀያየርክ መነጽሮችንም እየቀያየርክ ብቻ ከእግዚአብሔር ቃል አሳየን መረጃ ስጠይቅህ ከመጽሐፍት ማሳይ መረጃ የለኝም አልከኝ። ታዲያ እስከ እውቀቴ ነው የምነግርህ አልከኝ። ይህን አንተ የምትነግረኝን እውቀት ከማን ነው የሰማው? ወይ ከማን ነው ያነበብከው? ወይ ከማን ነው የተማርከው? እሱ ንገረን። ይህን ስነግርህ ፕሮቴስታንቱ እውቀቱን የሚያይበት ምናምን ነገር ብለህ አንተ እኮ ራሱ እውቀቱን እንዴት እንደምታየው ራሱ አታውቅም። መነጽር አልከኝ፣ መነጽርህን አድርግ አልኩ። መጽሐፍት አላቅም በመጽሐፍ ልነግርህ አይደል የመጣሁት አልኩ። አንተ እኮ ራሱ እውቀት የለህም። ምክንያተ ማርያም ምክንያተ ድኅነት ናት ተብሎ የሚባለው እንትኑ ማህበረሰቡ እንዴት ነው የሚኖረው? በማህበረሰቡ መስተጋብር ውስጥ ምንድን ነው ብለው የሚሏት ብሎ የሚለውን ዝም ብሎ የቡናው ላይ የሚሉትን እሱን ሰብስበህ ከሆነ እሱም መረጃ አለው ማለት ነው። እናቶች ቡና ሲጠጡ ያወሩትን ነው ብለህ ካልከኝ እሱም ራሱ አንድ ፍንጭ ነው፣ አንድ መረጃ ምንጭ ነው ማለት ነው። እና በተነግራኝ ደስ ይለናል ወንድማችን። ቴንክ ዩ። ስለ ፕሮቴስታንቱ እውቀት ልቀት እና ምናምን ነገር አይደለም የጠየኩህ። ያንተን ምክንያተ ድኅነት ብለህ የምትልበትን መረጃ ንገረኝ ነው ያልኩህ። ቴንክ ዩ። መቀጠል ትችላለህ። አለ ወንድምዬ፣ መቀጠል ትችላለህ። እርሳስ እሺ፣ ወንድምነት አውርዱት። ያው የለውም ማለት ነው። መጽሐፍት የለኝም ብሏል። እኔ የሌላችሁ ሰዎች መረጃ የሌላችሁ ሰዎች ለምን ልካችሁ እንደምትሰቃዩ አይዶን። አትሰቃዩ ወንድሞቼ። አቅምህን አውቀህ ግባ። አቅማችሁን አውቃችሁ ግቡ። ኦኬ ቴንክ ዩ። ዜዶ እውነትን እንፈልግ፣ እሱን አስጨርሰው። እሺ እርምሽ እሺ፣ ርዕሱ ላይ እናውራ። ወንድም አለ ደስ ይለኛል ወንድም አለ። እሺ፣ ማርያም የመዳን ምክንያት ናት ብለህ ታምናለህ? በሚገባ 100%። ማን ነው እንደዚህ ያስተማረው? ከምን አንጻር ያስተማረው? ያ መጽሐፍ ቅዱስ። ሲቀጥል ደግሞ ቤተክርስቲያን ነች ያስተማረች። የመጽሐፍ ቅዱስ ማርያም ምክንያተ ድኅነት እንደሆነች ያስተምራል። አዎ ያስተምራል። እሺ፣ ማስረጃው እኮ ነው። እስኪ ክፍሉ የኢሳያስ ወንጌል። በኢሳያስ ወንጌል ታምናለህ አይደል? መጀመሪያ አንብቦ ክፍሉን አንብቦ አይደል? አሁን መጽሐፍ ቅዱስ ለመክፈት አይመቸኝም። ወንጌሉ ላይ እንዳለ መቼም እኔም አንተም ማንም እናውቃለን እኮ። እሺ፣ ኢሳያስ ስንት ላይ? ቁጥሩን አላስታውስም። ቁጥሩንም አንብብ። ሳታነብም ቀርተህ ቁጥሩን ብለኛ አድርገው። እሺ፣ ሀሳቡን ንገረኝ አሉና ኢሳያስ እኮ ከነገርኩ ቁጥሩን ለአንተ ማወቅ እኮ ከባድ አይደለም አይደል? ሀሳቡን ንገረኝ። እዚህ ስትገቡ እኮ በማስረጃ
አይ ኖ ለመለከት አይ ስትገቡ ድንገት በማስረጃ ስለገባሁ ነው መግባት ያለባችሁ። አይ ድንገት ስለገባሁ ነው። ይቅርታ ስለማስረጃ እሺ፣ ቀጥሉ እኮ ሀሳቡን ንገረኝ። ምክንያተ ድህን የሆነችበት ምክንያቱን ንገረኝ። እንደ መርገም ጨርቅ ሆነም ባልቀረን ነበር ያለው ኢሳይያስ የመሰከረላት ማለት ነው። እሷን ለዘር እሷን ብቻ እንዳስቀረልም ማለት ነው። እንደዛ አይልም አይልም ብለህ ነው? ኧረ ተው ተው እኮ እንደዛ የሚል ነገር ካለ አምጣ እኮ አልኩ። እሺ በሌላ ቀጠሮ ላመጣው እችላለሁ። ምናልባትም ወርጄም አሁን ትንሽ አይቼ ማምጣት እችላለሁ። ትችላለህ። እሺ ሌላስ ምክንያት ይኖርሃል? ምክንያተ ድህን የሆነችበት ምክንያተ ድህነት የሆነችበት ምክንያተ ድህን ማለት የመዳን ምክንያት በራሱ ምክንያተ ድህን ማለት የመዳን ምክንያት ማለት ነው። ያው የመዳኔ ምክንያት የማይሆነችው ክርስቶስን መውለድ ነው አይደለ? አንድ ጌታ ነው ስለወለደች ስለወለደችው ብቻ ብዙ ነገሮችን አይደለ ልታገኝ ትችላለች። እሷ በዛ ሰዓት ላይ እኮ ዓለም ሙሉ ፈለገ። እንደውም ቅድም እየሰማው ነበረና ማርያም ኖሮ ሴት ሰማሁ እኮ ኢየሱስን ስለወለደች ምክንያተ ድህን ሆናለች። ስለዚህ የመዳንህ ምክንያት ልጇና እሷ ናቸው አይደል? አዎ። እሺ ማርያም እናትና አባት አላት? አላት። እናትና አባቷስ ምክንያተ ድህን ናቸው? እናትና አባቷ ምክንያተ ድህን ሊሆኑ አይችሉ። እነሱ እሷን ባይወልዱ እሷ ኢየሱስን ትወልድ ነበር? እነሱ እሷን ባይወልዱ እሷ ኢየሱስን ትወልድ ነበር? ኦፍ ኮርስ አዎ። እንዴት? ለምን እንደሆነ ታውቃለህ አይደል? አሁን እናንተ በአንተ ጭንቅላት እና በእኔ ጭንቅላት አይደለም ማሰብ ያለው። አየህ እግዚአብሔር ቀድሞ ያለውንም ዓለም ሁሉ የሚያውቅ ፈጣሪ ነው አይደል? አልጠየቅኩም እሱ ነው እኮ ስለ እግዚአብሔር እውቀት አይደለም የምናወራው ብራዘር። እዚህ ጋር እኔ እናንተ ትንሽዬ ማንጎ የምታህል ጭንቅላት የያዝ ነው ማትስ እንኳን 100 አምጥተን የማናውቀው እኔ እናንተ ነን የምናወራው እንጂ ስለ እግዚአብሔር እውቀት አይደል። ስለ እግዚአብሔር እውቀትማ ብናወራ ዲቤቱም አያስፈልግም። እያወራን ያለ ነው ማርያም ኢየሱስን ስለወለደች ምክንያተ ድህን ነች አልክ። በቃ አልተከራከርኩ ምሽ አልኩ። ስለዚህ የመዳንህ ምክንያት ኢየሱስና ማርያም ናቸው ወይ አልኩ። አዎ አልክ። ድንግል ማርያም እናትና አባት የሏትም ወይ አልኩ። አሏት አልክ። ወላጆቿ እሷን ባይወልዱ እሷ ኢየሱስን ትወልድ ነበር ወይ አልኩ። ልክ ዘበነ የእግዚአብሔር አያት ያላቸውን ማለት ነው። አይደለ ዘበነ አሁን እኔ ዘበነ ወክዬ አይደለም የመጣሁት። አየህ አይደለ ስለሱ አይደለም አወራ። በቃ ሐሳቡን አንቀይረውም። ስለዚህ ድንግል ማርያም እነሱ ባይወልዷት እሷ ኢየሱስን ትወልድ ነበር? ትወልዳለች እንጂ ለምንድን ነው የማትወልደው? ምክንያቱም እኮ ቀድማ እንድትወለድ አይደለ? ለእግዚአብሔር እኮ የማይሳነው ነገር የለም። ለሱ የሚቻለው ነገር ነው አይደለ? ስለዚህ እሷ ስለ እግዚአብሔር ችሎታ ካወራ ድንግል ማርያምም ጋር እመጣልሃለሁ። የእግዚአብሔር ችሎታ ድንግል ማርያም ጋር ሲመጣ አይሰራም እንዴ? እሺ ዜዶ እሺ አድምጠኝ አንድ ጊዜ ማለት ነው። ስለ እሱ ቀድሞ የመረጣት እኮ አይደለም። አንተ ጋር ስትመጣ እግዚአብሔር ችሎታ አትበለኝ። የእግዚአብሔር ችሎታ እኮ ድንግል ማርያምም ጋር ይሰራል አይደል? ማን ያስተዋወቀ? አንተ ድንግል ማርያምን ያስተዋወቀ ራሱ ፈጣሪ አይደል እንዴ? ክርስቶስ ነው አይደል ያስተዋወቀ? ነው እኮ ወላጆቿ ባይኖሩ እሷ ኢየሱስን ትወልድ ነበር ወይ? ለምንድነው እነሱን ምክንያተ ድህን ያላረካቸው ነው እያልኩ ያሉት። ኖ እምልህ እግዚአብሔር ከነሱ ሳይሆን የተወለደው ከሷ ነው የተወለደው አይደለ? እሷን የወለደችው እነሱ አልወለዷትም እንዴ? እሷን የወለደችው ዝም ብላ እንደ አዳም የሆነ ጊዜ የተፈጠረች ናት ወይስ ወላጆች አሏት አይደል? አሏት። ኦኬ አንተ እኮ አጎት ምናምን አክስት እያልክ ልትሄድ ነው አይደለ? ልትቀጥል ምን አደረክ? ምናልባት ወደዛ ይሻገራል ብለህ ከፈራ ስለዚህ ወላጆቿ ሐናና ኢያቄም ባይኖሩ ማርያም ትኖር ነበር? አትኖርም። እነሱ መኖር አለባቸው ግዴታ። እሷ ለመኖር እነሱ ምክንያት ሊሆኑ ይችላሉ። እነሱ ምክንያት ሊሆኑ አይችሉም። ለምን? እንዴት ለምን ማለት እኮ ድንግል ማርያም ምክንያተ ድህን ናት ኢየሱስን ስለወለደች ብለህ ድንግል ማርያምን የወለዱቱ ምክንያተ ድህን የሆነች ለአንተ እነሱ የወለዱቱ ለምን ምክንያተ ድህን አልሆኑልም? እሷ እኮ የተወለደችው እሷ በጊዜው ንጽሕት ተብላ በእግዚአብሔር እኮ የተመረጠች ሴት ነች አልኩ። ከዛም ክርስቶስ ከሷ መወለዱ ነው አይደለ እሷ ልዩ የሚያደርጋት። እሷ ምንጭ አላት እያልኩ ነው። ፈርተዋል በቃ ነገርየው። ኖ ሎጂክ ያለቀ ይመስለኛል።
አላለቀም። አይ አንተ በፈለግከው መንገድ ይሄ እንዲሆን ሎጂክ እንዳትጠቀሙት ነው። አይደለም። ስማኝ፣ እ፣ ይሄ ሎጂክ እኔ አልወደውም፣ ግን እንዳትጠቀሙት ነው ለራሳችሁ እሺ የተጠቀሙት። እኔ አንድ ምክንያቱም ሎጂክ ልጠይቅ። አንድ ትሄዳለህ አንድ ባይዘው። አንድ አንድ እሺ ይቅርታ ዜዶ አንድ ነገር ልጠይቅህ። እሺ ቀር ሜቢ አንተ አውራ ያልከው አዎ አንድ ነገር ልጠይቅህ። የለ አይ ያልከኝ ያለው እኮ ሙሴ እስራኤላውያንን ይዞ ወደ ግብፅ ከግብፅ ምድር ወደ እስራኤል ሲያሻግራቸው አይደለ? ሙሴ አሻገረ ስትባል እናትና አባቱስ እያልከኝ ነው አይደለ? እየጠየቀኝ ያለው አላልኩም፣ እንደዛ ነው እንጂ እያልከኝ ያለው አልጠየቅኩም። በኔ አሁን ኖ ድንግል ኖ። ማርያም ጋር ነው ስለዚህ ሙሴን የጠየቅኩት። ማሻገር ብቻ ነው ትኩረት የምናደርግበት አይደለ? ስለዚህ እዚህም ጋራ ሐናንና ኢያቄምን ሳይሆን የማርያምን አይደለ? ክርስቶስን ከመውለዷ በኋላ እኮ ያለው ሎጂኩ ይኸውልህ ብራዘር፣ እንደማያስኬዳችሁ እኮ እዛ ጋር ነው ስታክ የምታደርጉት። እንደማያስኬዳችሁ የራስ ሎጂክ ነው የተጠቀምኩት እኔ። አንደኛ መጽሐፍ ቅዱሳዊ ማስረጃ የለም። በቃ ነው ወደድክም ጠላህም ነው ማስረጃችሁ። አንዳንዱ ደግሞ የቆሬ ልጆች የእንትን ልጆች የደቡብ ፍርድ ይላል። ማስረጃ ሲጠፋ ነገርዬው እንዴት ነው ይሄ ድሮ ዱርዬ እያለን እንደምናደርገው የጀማ አይነት ድብድብ አደረጋችሁት። ማስረጃ የለው፣ በጭራሽ ነው ማስረጃ የለው። የመጨረሻ የምትጠቅሱት ማስረጃ አባ ዘጋስጫ ነው። መጽሐፍ ቅዱስ አላስተማሩትም። ሐዋርያዊ ቅብብሎች ውስጥ ነን የምትሉት ግን አንዱም ሐዋርያ ስለዚህ ጉዳይ አላስተማረም፣ አልጻፈም፣ አላቀበለምም። ስለዚህ ሐዋርያት ያላቀበሉትን የተቀበላችሁ። ለዛም ነው ማስረጃ ስለሌለ ነገርየው የጉልበት ሆነ ማለት ነው። እና ብዙ እዚህ ላይ ባንቆር ጥሩ ይመስለኛል። ኤርሚሻ አይ ነው አንድ ነገር ብቻ ወቅ እሺ፣ ቤተክርስቲያናችን እኮ የክርስቶስን ማዳን ትቀበላለች አይደለ? አዳኝነቱን ትቀበላለች። ሶዛት መብርሃንን እናቱን አድ ማድረጓና እናቱን መውደዷ ምንድን ነው ልዩ ሊያረጋት የሚችለው? ስለመውደድ አይደለም ብራዘርዬ፣ ይኸውልህ ስለመውደድ አይደለም። እንደኛ የሚወዳት የለም። በነገራችን ላይ መውደድ ማለት እኔ ለምሳሌ አሁን አታውቀኝም አይደል? ለምሳሌ ፍራኦል ሜዲካል ዶክተር አይደለም። ኦኬ፣ ስለምወደው ፍራኦል ሜዲካል ዶክተር ነው የኔ ስፔሻሊስት ምናምን ብለው ለሰሚ ደስ የሚል ይመስላል፣ ግን እየቀጠፍኩበት ነው፣ እየዋሸውበት ነው። ያልሆነውን ነው ነህ እያልኩት። ግን ፍራኦል ያለኝ መውደድ የምገልጠው የሆነውን ነህ። አሁን ለምሳሌ ሜሎስ ጓደኛዬ ነው። ስለ ሜሎስ ማወራ ሌላ ያልሆነውን ነገር ስለሱ በማውራት ሳይሆን ስለ ሜሎስ እውነተኝነት በማውራት ሜሎስ ትክክለኛ የሆነውን ነገር በማውራት። እናንተስ ምን ትለዋታላችሁ? ቤዛ ነች ትላላችሁ። እሷ እንኳን በሌለችበት እልድኖራ ኖራት በዚህ ዘመን ብትኖር ለእናንተ እንኳን ወንጌል ትሰብካችሁ ነበር። እኔ እንደዛ አይደለሁም እያለ ድንግል ማርያምን እንወዳታለን። ኦኬ፣ የጌታችን እናት ትውልድ ሁሉ ብጽዕት ይሉኛል እንዳለች ብጽዕት የምንላት በጣም ታላቅ የእምነት ሴት የምንወዳት ናት። ግን የምወዳት እሷ ለውሸት በማውራት አይደል፣ ምክንያት ድህነሽ እያልኳት አይደል፣ ለኃጢአተኞች ሞታ ተነስታለች እያልኳት አይደል። በጣም ብዙ አጋንንት እንኳን በዛ ደረጃ በማይቀጥፍበት ደረጃ የተቀጠፈባት በገድሉ ላይ እንደዛ አይነቱ አይደለም። እና ድንግል ማርያምን እንደኛ የሚወዳት የለም። ይነይስ መውደዳችሁን በዚህ አይነት መንገድ እኮ አይደለም የሚገለጸው። ኢቭንም ማለት ነው አንተ ማየት ያለብህ ነገር አንድ ነገር ነው አይደለ? ሎጂኩን ነው የምታየው። ጌታን ያክል ወልዳለች አይደለ? አሁን የጠቀስካቸው ሰዎች እኮ አንደኛ ሜዲካል ዶክተር የሆነ አንድ በጣም ስፔሻሊስት የሆነና ታዋቂ በመፈወስ በጣም ጎበዝ የሆነ ሐኪም የሱ እናት ቫልዩ ይሰጣታል አይደለ? ከምንም በላይ ዋጋ ይሰጠዋል አይደል? ብራዘር ስለ ቫልዩ አይደለም፣ በቃ እኛ እንወዳታለን እኮ አልኩ። የእምነት እናት ናት እኮ በመጽሐፍ ቅዱስ የተመሰከረላት። ከዛ ውጭ መጽሐፍ ያላትን እንላለን፣ ያላላትን አንልም። ምክንያቱም እኛ እጃችን ላይ ቱምቢ አለ። ይሄ ቱምቢ ደግሞ መጽሐፍ ቅዱስ ይባላል። መጽሐፍ ቅዱስ ይባላል የሚላትን ሙሉ እንላታለን። እስኪ መጽሐፍ ቅዱስ ብሏት እኛ የከለከልናትን አንድ ነገር ንገረኝ እስኪ እኮ። መጽሐፍ ቅዱስ አንድ ነገር አያወራም አይደለ? ስማኝ፣ መጽሐፍ ቅዱስ እንደዚህ ይላታል፣ እናንተ ጴንጦች ግን እንዲህ አትሏቱም የምትለኝ እስኪ አንድ ነገር በማስረጃ አውራ። ምናልባት ወደኋላ ከሄድክ እኮ ማለት ነው የዛሬ 10 ዓመት 20 ዓመት እኮ ስለ አድኖዋን ወይ አልጠየኩም። ይኸውልህ መጽሐፍ ቅዱስ እንደዚህ ይላታል፣ እናንተ ግን ይህንን ነገር ከልክላችኋታል በለኝ እስኪ። አይ ምንም ልልህ አልችልም። ምንም የለም። ስለዚህ አለመኖር ክስ ነው፣ ከንቱ ክስ ነው። በእኔ እውቀት አይመዘንም። አንደኛ ማለት ከንቱ ክስ ነው። በቃ ያለ ማስረጃ አይሆንም። ሁሉም ነገር በጨበጣ አይሆንም። ቀላሉ ነገር እንኳን ያለ ትጣላቷላችሁ ማስረጃ
መጽሐፍ ቅዱስ እንደዚህ ይላታል፣ እናንተ ግን እንዲህ አትሏት። መጽሐፍ ቅዱስ እንደዚህ አድርጉላት ይላል፣ እናንተ ግን አታረጉላትም የሚል አንድ ማስረጃ የለም። ካለ ብዙ እሱ አይደለም ካለ ፈልገው የቤዛዊት ዓለም ዴፊኒሽን በጣም ተነግሯል አይደል? አሁን የጠቀስከው አባ ዘጋስጫ የለም ወንድም ጠቅሰዋል። አለም በቃ ኖ አይ አይደለም፣ ስላልፈለክ ሊሆን ይችላል እንጂ የቤዛም ስጠኝ ትርጉም እኮ አልኩ። አንድ ማስረጃ ስጠኝ፣ አንድ የቤዛም ማስረጃ ትርጉም እሺ፣ አንተም ኢትዮጵያዊ ነህ እኔም ኢትዮጵያዊ ነን አይደለ? ስለ አልጠየ አማርኛ ለምንድን ነው ጌታ እናውቃለን አይደል? ወደዚህ አትበል። ስማኝ፣ አልሄድም የሆነ አልሄድም ነገር ላይ የትም መስመር ይዘህ አውራ። አሁን ምን ስለ ክብር እያወራህኝ ወደ ቤዛነት ትገባለህ። ምንም ስለ አትሆንም አባዬ፣ ቤዛነት ሳወራ ምንም ሙሴ አትሆንም። ጋር ትገባለህ። አራራራ አይደለም ወደኋላ በአንተው ጭንቅላት ነው የሄድኩት። አየህ ቆይ አይደለ? ቆይ ስለፈለክበት ነው የሄድከው። በነገራችን ብራዘር ላይ አንተ አንዴ ስላልካት ምንም ክብሯን አይቀንሰውም፣ ክብሯን አይጨምረውም። አየህ እኔ እናንተ ስላልናት አይደል ከናያት አይደለም የተወለደው። አየህ ክርስቶስ ከሷን የተወለደው ይቺ ንጽሕት የሆነች ንጹህ ከዓለም ሁሉ ተፈልጋ የተገኘች ንጹህ ነች አይደል? ከሷ መወለዱ ክፋት ጨረስክ? የለውም፣ ከሷ መውደዴ ደግሞ ክፋት የለውም። በቃ ክፋት አይ የለውም። በቃ እሺ፣ እናመሰግናለን። ሚወት ክፋት አለው አላልንም። ክፋት አይ አለው አላልንም። ክፋት መሰለህ አለው ብትል ባትል አለፈ እኮ 2000 ምናምን ዓመት አለ። አሁን አንተ ኮሜንት ነው የሰጠኸው እኮ ምንም አያመጣ ኮሜንት። አይ ኮሜንት አይደለም ስለ መዳም ምናምን ነገር የምታወራው አንተ ክፋት አለው አላልንም። አሁንም ክስ ነው። ለዋልክ ክፋት እንጂ አለው አላልንም። በሚገባ ምክንያቱም ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍ ማድረጓ እሷን ምንድነው ለእናንተ እሷ የሚቀንስብን? ማርያም መጽሐፍ ቅዱስ አያውቃትም። ኤኒዌይስ ለኃጢአተኞች የሞተች ከስላሴ እኩል አምልኮ የሚገባት የለም እንደዛ የሚል እንደ ልጇ ቤዛ ልጇ ቤዛ ስለሆነ ቤዛ የሆነች ልጇ መድኃኒት ስለሆነ መድኃኒት የሆነች ልጇ ብርሃን ስለሆነ ብርሃን የሆነች ክህነት የሚገኝባት ስጋ ወደሙ የተገኘባት እንደዚህ አይነት ማርያም መጽሐፍ ቅዱስ አያውቃትም። ሌላኛይቱ ኢትዮጵያዊቷ ዩኔስኮ ሊመዘግባት የሚገባ ኢትዮጵያ ውስጥ ብቻ የምትገኝ ማርያምነት እሷ ነው። በቃ ሚውት አድርግና ከሌሎች ጋር እናውራ። የሚሻ ጨርሻለሁ። እሺ እሺ ኦኬ ዳጊ እኔ አንድ ጥያቄ ልጠይቅህ። እሺ ወንድምነት እሺ ቀጥል ቀጥል ዳጊ እሺ ወንድማችን ወጣ ይወጣ እና ወንድማችን ጥያቄ ያለው እውነትን እንፈልግ እና ዳጊ ጥያቄ አለኝ እያለ ነው። ዜድ ተባረክ፣ በጣም ገላግለህናል። ግን አንድ ጥያቄ ብጠይቀው ደስ ይለኝ ነበር ቢመለስ። እውነትን እንፈልግ ካለህ ና ተመልሰህ ማለት ጥያቄ የምትቀበል ከሆነ ካልሆነ ሌሎች ሌላም ሰው ይሆናል ጥያቄው ለሌላም ሰው ይሆናል። ይግቡና ለሁሉም የሚሆን ጥያቄ ያዘጋጅቻለሁ። እርሚ ከፈለገ ይግባ። እሺ እርሳስም ኦርቶዶክስ ነው፣ ያው ሰሌም ኦርቶዶክስ ነው። ይቅርታ ቅድም በአጋጣሚ የሆነ ሰው እንትን ላቀብል ወጥቼ ነው። ችግር የለውም። ጥያቄውን ጠይቀው ዳጊ። እሺ አይ አጭር ነገር ልጠይቀው ነው። ርዕሱን ትቀበለዋለህ? አዎ። ስለዚህ ማርያም ምክንያት ድህናት ማለት ነው አይደል? ያ በትክክል መልካም። አንተ እሷ ምክንያት ድህን መሆኗን ታውቃለህ አንተ ማለት ነው። አንተ ስለ እሷ ታውቃለህ። ኦኬ። እሷስ ምክንያት ድህን መሆኗን ታውቃ ነበር? ያው እንትን ለምን እንትኖችን አናነብም? ላይ ቁጥሮችን ለምሳሌ ሉቃስ 1:26 ላይ ማንበብ እንችላለን። እሺ እናንብብ። እሺ በስድስተኛውም ወር መልአኩ ገብርኤል ናዝሬት ሉቃስ 1:26 እስከ 38 ያለውን ብታነበው 38 ላይ ያለውን አንብበው። መልካም እያነበብኩ ነው። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ገባ። ወደ ምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች። በእርግጥ እቺ ሴት የታጨችው በዮሴፍ ብቻ ሳይሆን በጌታም የታጨችው፣ በኋላ እንመለስበታለን። ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። ኦኬ ቁጥር 28 መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ከዛ መልሱ ምንድን ነበር መሆን ያለበት? አይ ነው አውቃለሁ ነበር መሆን ያለበት። እሷ ግን ምን አለች? እርሷን ባየችው ጊዜ ከንግግሩ በጣም ደነገጠች። ምን አስደነገጣት? እንዴ ይህ እንዴት ያለ ሰላምታ ነው ብላ አሰበች። መላኮች ያገለግሏት የለ እንዴ? ገና ከፍጥረት ጀምሮ ለዚህ ሰላምታ አዲስ ነች እንዴ? ከዚህ በፊት ሰላም ብለዋት አያውቁም እንዴ? ሲያገለግሏት ሰላም ሳይሏት ነው እንዴ የሚያገለግሏት? የሆነ ቦታ የተሳሳተ ነገር አለ ማለት ነው። ቁጥር 30
መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እሷ ምንድነው ማለት ያለባት? አይኖ አውቃለሁ ጸጋ ያገኘው ነኝ ነበር ማለት ያለባት። 31 እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እኔ እኮ ምክንያት ድህን ነኝ፣ ለእኔ አትነግረኝም? ቁጥር 32 እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል። እንዴ ለእኔ ልትነግረኝ ነው እንዴ ነበር ማለት ያለባት። ቁጥር 33 በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። ስለ ልጄ ነው የምትነግረኝ እንዴ? እኔም የማላውቀው ነገር አለ? እኔ እኮ ምክንያተ ድህነት ነኝ፣ ድህን ነኝ ገዙ ስለሆነ። ማርያም መልአኩን ወንድ ልጅ ስለማላውቅ እንዴት ይሆናል አለችው። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መጠራጠር ጀመርሽ እንዴ? እነ እርሳስ እኮ ምክንያተ ድህን ነሽ እያሉሽ ነው። አንቺ እንዴት ይሆናል እያልሽ ነው። እነ እርሳስ ደግሞ ታውቃለች፣ እኛ እናውቃለን እያሉ። ይበቃል። አሁን ምን መሰለህ፣ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። ያስረዳት ጀመር ማለት ነው። ስለማታውቅ ያስረዳት ጀመር። ሰፕራይዝ ስለሆነ ያስረዳት ጀመር። ለእሷ ሰፕራይዝ ነው፣ ለምክንያቱ ግን ሰፕራይዝ አይደለም። ገብርኤልን ለላከው ግን ሰፕራይዝ አይደለም። ለድህነ ምክንያቱ ለጠንሳሹ ግን ለሱ ሰፕራይዝ አይደለም፣ ለእሷ ግን ሰፕራይዝ ነው። ሰፕራይዙን ቀጠለና መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልይልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ እግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷም ደግሞ በእርጅና ወንድ ልጅን ጸንሳለች። ለእርሷ መካን ልጅ ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና፣ ለጠንሳሹ የሚሳነው ነገር የለምና። ፍጥረት ይድን ዘንድ ላሰበው ልጁን ሊማግደው ላሰበው ልጁን እንዲገረፍ ሊልከው እንዲሰቀል ሊልከው ላሰበው ቤዛ እንዲሆን ለላከው የሚሳን ነገር የለምና፣ ለአንቺ የሚሳን ነገር የለምና አላለም። አንቺ ምክንያት ድህን አይደለሽ? ለአንቺ የሚሳንሽ የለም አይደለም። ለአንቺማ ሰፕራይዝ ነው፣ ለአንቺ ሰፕራይዝ ነው። ከዛስ ማርያም ምን አለች? ሁሉ የነገርከኝን አውቃለሁ፣ I've been preparing for it አላለች። ስዘጋጅበት ነበር ባይተወይ ስለማውቅ አላለች። ምክንያት ድህን ስለሆንኩኝ ወይም ለመዳን ምክንያት ስለሆንኩኝ ስዘጋጅበት ነበር። በመቅደስ ያደግኩት ለዚህ ነው፣ ስጸልይ እንትን ስላላለችው ምንድን ያለችው? እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። ቃሉም የእሱ አይደለም፣ አይዲያውም የእሱ አይደለም፣ ምክንያቱም እሱ አይደለችም። መልአኩም ከእርሷ ሄደ ይላል። እግዚአብሔር የተመሰገነ ይሁን። በቃ አለቀ እኮ። በቃ አሁን እዚህ ምንም አንተ ድራማ ሞኖሎግ እየፈጠርክ ብትሄድ እሱ ቃሉን አንድ ፊደልም የጨመረ የቀነሰ ከቃሌ ያው ውጉዝ ነው ታውቃለህ። የእግዚአብሔርን ቃል መቀየር የመጽሐፍ ቅዱስ ቃላትን መቀየር አይቻልም። አንተ ሞኖሎግ አድርገን የሰራው ኦኬ መብት ነው። ግን ፖይንቱ ገብቷል። ማርያም የእግዚአብሔር ፈቃድን በተሟላ መልኩ የተቀባሽ መሆኗን እነሆ እኔ የጌታ የምስራች ነኝ በቃል መሰረት ይሁንልኝ ያለችው በቃ አለቀ እኮ። ምንም ሌላ የሆነ ኮኖቴሽን ዲኖቴሽን ምንም እኮ ሚኒንግ እኮ ያስፈልግም። ወደዚህ ማለት እኮ ያስፈልግም። ታስሯል እኮ ቃል ኦልሬዲ ማለት። ስለዚህ ይሄ የተቀመጠ በቃ ግልጽ የሆነ ነገር ነው። ገብቷል። ትልቁ ችግር ምን መሰለህ? እኛ ችግሩን ተወውና ወደ መፍትሄው እንሂድ። ችግርማ ነፍ ነው እናንተ ምን አለ መሰለህ ይላል እኮ እነሆ እኔ የጌታ የምስራች ነኝ በቃል መሰረት ይሁንልኝ። ማርያም የእግዚአብሔርን ፈቃድ በተሟላ መልኩ እንደተሰጣት ይሄ አንደኛው ከሉቃስ 1 26-38 ያነበብከው ነገር አለ። ሌላው ደግሞ ሉቃስ አሁንም ከ1 እስከ 46-56 ብትሄድ ኃያሉ ታላቅ ነገር አድርጎልኛል ስሙም ቅዱስ ነው ይላል። በቃ አለቀ እኮ። ታላቅ ነገር ከተደረገላት እኛ ማንንና ነው ማርያምን ዝቅ የምናደርግ? who we are ገብቷል። እኛ ኃጢአተኞች ማርያም እግዚአብሔር ያከብራት አንተ ብቻ ስብከት ታላቅ ነገር ያደረገላት እናቱን በምን አይነት ታምር ነው በምን አይነት መንገድ ነው እኛ ተራ በተራ ነው ይጠይቀን ፈጠን እያል ቀለል ያረከ መልሰው በጣም አታርዝመው ማለት ነው። አንተ ታውቃለህ ምክንያት ድኒት መሆኗን፣ እሷ ግን አታውቅም። ታውቃለች ካልከኝ አንተ ምንም ሞግስ ትትና ለምን አለ። ለዚህ ነው የኛ
በእኛ መካከል ያለው ልዩነቱ በኦርቶዶክስ እና በፕሮቴስታንት መካከል ያለው መሰረታዊ ልዩነት እውቀት ነው። ዋት ኢዝ ኖሌጅ? እውቀት ምንድን ነው? ገብቷል? እውቀትን የምታዩበት መንገድ እናንተ ተረት ምናምን ትሉታላችሁ። ግን ዋትስ ኖሌጅ? የእውቀት ምንጭስ ምንድን ነው? እውቀት እንዴት ነው የሚገነባው የሚለውን ነገር መመለስ አትችሉም። እንደዚህ ብትመልሱ ኖሮ የኢትዮጵያን ታሪክ በሙሉ የአባቶችን ታሪክ በሙሉ ተረት እያደረጋችሁ በጣም ከርዕሱ ጋር ማሄድ ነገር ዝምባዝንኬ ነው እያወራ ያው ያለው። እኮ ነው። ገብቷል? ወደ ተነሳንበት እንሂድ። እኛ የምንፈልገው ምን እንድታስረዳን መሰለ? አንተ አውቀህ እሷ ለምን እንዳላወቀች ቁጥር 4 ላይ ያለውን አንብቡ። ዳክራ በጣም ዳከርክ ይባላል። ይኸው እዚህ ጋር በርዕሱ አውራ። በመጀመሪያ ርዕሱን አንደኛ ማነው ሉቃስን አንብብልኝ አልከኝ። ምዕራፍ 1ን አነበብኩልህ። እዛ ላይ አንተ እንደምታውቅ እሷ እንደማታውቅ ነገረን። እንግዲህ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም የሰው መድኃኒት መስራች እናት በማለት ታላቅ ክብር እንሰጣለን። በቤተክርስቲያናችን እምነት ማለት ነው፣ በቤተክርስቲያናችን ስርዓት ማለት ነው። የሰው መድኃኒት መስራች እናት ገብቷል። መድኃኒትን የወለደች እናት ናት ማርያም። ክብር ይገባታል። እነሆ ብፅዕት ይሉሻል ብሏታል። ገብቷል? መድኃኒትስ አይደለችም? መስራች ነች። ኤርሚ ሰው የጀመረው ከኢየሱስ በኋላ ነው መመስረት። መስራች ነች አለን። መድኃኒትስ አይደለችም? ወንድማችን ናት። መድኃኒት ነች፣ መስራችም ነች። የኢየሱስ መስራች ነች፣ የዓለም መድኃኒት ናት። ምንም እኮ የሚሳነው ለእግዚአብሔር የሚሳነው ነገር እኮ የለም። ገብቷል? አሁን አንተ ልትነጥለው እኮ አትችልም። ወንድሜ የኢየሱስ መስራች የዓለም መድኃኒት ናት ማለት ነው ማርያም። ይኸውልህ እናቱ ነች አይደለም? የታይኩ መልስልኝ። የኢየሱስ መስራችነቷ የኢየሱስ ነው አይደል? ኢየሱስን የመሰረተችው ደግሞ የዓለም መድኃኒት ናት። የኢየሱስ መስራች የዓለም መድኃኒት ናት አይደል ማርያም? ያው በነገራችን ላይ አንተ አሁን ሌላ ኮኖቴሽን ልሰጥ እናትነት እናት መሆን እኮ መመስረት ነው በሌላ መንገድ። ምንም እኮ የተለየ እንትን የለውም። መስራች ብለህ ስትል ምን ማለት ነው? ምን ማለት ነው መስራች ብለህ ስትል? መስራች ብለህ ስትል ምን ማለት ነው? ምንድን ነው የመሰረተችው? እናቱ ነች። ማንን የመሰረተችው? እናቱ እግዚአብሔርን ወልዳለች አይደል እኮ። እና ስትወልደው መሰረተችው ማለት ነው። እንግዲህ ወደ ሌላ እንትን ውስጥ ልገባ ራስን የገባው ከየት ነው ያመጣው? እንደዚህ አይነት አማርኛ አንተ እናቱ አይደለችም ብሎ እዚህ የተናገራል እንዴ? እየመጣችሁ እናቱ ትሉናላችሁ። እኛ አክስቱ ናት አያቱ ናት አለ እንዴ? እናቱ ናት እኮ የጌታዬ እናት ማርያም ማለት ነው። ሉቃስ አትበል፣ ተነበበ። መስራቹ ነች ብለህ ስትል ከየት ነው ያመጣው ይሄን ቃል? ማርያም የኢየሱስ መስራቹ ነች ብለህናል። ከየት ነው ያመጣው? እናቱ ናት ለማለት ነው። ኖርማሊ እናቱ ናት ብለህ ለማለት መስራች ነች ብለህ ትላለህ እንዴ ታዲያ? አይ እንግዲህ እንደነገርኩ እኔ አምናት አን ኤክስፐርት አምናት እንትን ግን እኔ አንድ ተራ ምዕመን ነኝ። እኔ እንትን ያለኝ ተራ ምዕመን ሆነ የምታወራው ግን አንድ ተራ ነገር ላይ አይደለም የምታወራው። ተራ ሰው ሆነ ተራ ሰው መሆንን ማመን ጥሩ። የምታወራው ግን ተራ ነገር ላይ አይደለም። የከበረ ገናና የሆነው ጌታ ላይ ነው። ማርያምን መስራች አድርገህ እሱ ተመስራች ሆኖ ምን እያልከን ነው? እሷ ነች የመሰረተችው እየልትለን ማለት ነው። እናቱ ነች ብሎ ለማለት አማርኛ ጠፍቶ ነው። እኛ እናትነት ብሎ የሚለውን ቃል ስለማናቅ ነው በመስራችነት ልታስረዳን። መስራች ብሎ የሚለውን ቃል ልክ እናት መሆኑን ከተረዳችሁ ለምንድን ነው ታዲያ ማርያምን ላይክ እንደ ተራ እንትን ምናምን የምታዩት? ምንድነው ተራ እንትን ያየናት? ምንድነው ተራ እንትን ያየናት? አይ ለማርያም ክብር ዘመናችሁን ለአባቶቻችሁ ያሻሉ፣ ልጆቹ ይዋሻሉ። ቅጥፈት ብቻ በቃ በጥላቻ በወንጌላውያን አማኞች ላይ ተነሳችሁ እኮ ነው። በዚህ በፈረንጅ እንትን ነው እናንተ የተገራችሁት። ስለዚህ ለዚህ በልታችሁ ረድ ይሄኔ ፈረንጅ ሀገር ቁጭ ብለህ የዚህ የወንጌል አማኙን የፕሮቴስታንቱን እንጀራ የምትበላ ነህ። አሜሪካው የተቀመጠ ካናዳ፣ አውሮፓ በልመና ነው የገባው ወደዛ ምድር በልመና። አውሮፓ ሄድ በሙሉ ፕሮቴስታንት ነው። ካናዳ ሄድ አሜሪካ የጴንጤ ሀገር ነው። ሄዳችሁ መልስ ስታጡ ነጮች ላይ የምትንጠለጠሉት ነገር አለ። በልመና ዲቪ ሞልተህ ተንፏቀህ መልስ ስታጡ እነሱን ወደ መሳደብ ትሄዳላችሁ። ምን ያርጓችሁ? በቃ እነሱ ተቀምጠዋል። እዚህ ላይ ተጠይቀው ጥያቄ መልስ አምጣ የተባልከው የለም። በነጮቹ ነው የተቃኛችሁት ምናምን። እናንተስ ብትሆን በማን ነው የተቃኘው? ዲዮስቆሮስ የሚባል የቤተክርስቲያን አባት አይደል የኦርቶዶክስን የመሰረተ? አገር በቀል ሃይማኖት መስሎ ነው። ከውጭ ነው የመጣው። ኦርቶዶክስም ግብፅ አይደለች የመሰረተቻት የኢትዮጵያ ኦርቶዶክስን?
ለ1600 ዓመት ጳጳስ እኮ ስታስመጡ የነበሩት ከዛ ነው። ገና በጃንሆይ በብፁዕ አቡነ ባስልዮስ ዘመን አይደል? በጃንሆይ ዘመን አይደል ጳጳስን መሾም የጀመራችሁት? የአሁኑ እኮ ጳጳስ ገና 6ኛ ጳጳስ ነው። እድሜያችሁ 1600 ነው፣ 700 ዓመት ከውጭ እንዳልመጣችሁ አይነት አድርጋችሁ ማለት ነው። አትንጠልጠሉ፣ ነጮች ላይ ታዋቸው። ብፁዕ አቡነ በርናባስ እንዳሉ እንደው በራቸውን ከፍተው የተቀበሉን ፕሮቴስታንቶች ናቸው ነው ያሉት ብፁዕነታቸው። የካሊፎርኒያ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስ ሌሎቹ በራቸውን ሲዘጉብን ህንፃቸውን ሰጥተውን ቤታቸውን አከራይተውን የተቀበሉን የፕሮቴስታንት ሃይማኖት ነው አሉ። የት? አሜሪካ ሀገር። ጴንጤዋ አሜሪካ ላይ ተቀመጠ፣ ነጮቹ ምናምን የተጠይቀውን ጠቅስ አምጣ። ደግ አረጓ ታዲያ ነጮች። ታዲያ ወንጌልን ከነገሩን ምን ይሁን? እንዴት? በቃ መልስ እኮ ከሌለ የለም ወንድሞቼ፣ ምንም እኮ አያለፋም። መልስ ከሌለ መጽሐፍ ቅዱስ መልስ ከሌለ በቃ የለም። ከሌለ ከየት ይመጣል? አዲስ መጽሐፍ ወይ መጽሐፍ ካስፈልጋችሁ መጽሐፍ። ከዛ ውጭ ግን ምክንያተ ድህነት ብሎ የሚል መጽሐፍ ቅዱስ ላይ ሐዋርያቱ አልጻፉ፣ የብሉይ ኪዳን ነቢያት አልጻፉ፣ ጌታችን ኢየሱስ ክርስቶስ አልተናገረም። የጌታ እናትም አታውቅም። እናንተ ናችሁ እንወዳታለን ብላችሁ ጥሩ ምሳሌ ነው ቅድም ዜዲ የተጠቀመው ማለት ነው። ለአንድ ሰው እኮ ተነስቼ እኮ እንትኑ ፕሮፌሰሩ ዶክተሩ ወይ ደግሞ ካፒቴን ምናምን ብለን አህያ በአግባቡ አህያ ላይ ተቀምጦ በአህያ ከገጠር በፈረስና በአህያ ገጠር ላይ ለትራንስፖርት እንጠቀምባቸዋለን። በተለይ ፈረስን ማለት ነው። በቅሎና ፈረስ እንጠቀማለን። እና አንድ ፈረስ እንኳን በአግባቡ ልጓሙን ይዞ መንዳት የማይችል ወይ እንደኔ ቢሰጠው እኛ የፈረስ ጉግስ ጫውታ እንጫወታለን በተወለድኩበት አካባቢ ላይ ማለት ነው። እና ፈረስ እንኳን በሚገባ ራይድ ማድረግ የማይችል ሰውዬ ካፒቴን ብለህ ብትጠራው አቤት ብሎ ቢል ለምነው ካፒቴን ያልከው ተብዬ ብባል ስለምወደው አይባልም። እንደ ሀገሩን ዝም ብሎ መደዴውን ሁሉ ካፒቴን ብለህ ትጠራለህ እንዴ? ፈረስ እንኳን በአግባቡ ተቀምጦ መንዳት የማይችለውን ሰውዬ። ምክንያቱም በኋላ ላይ ካፒቴን ብለህ ስትለው ኖረህ አንድ ቀን ጥያቄ መቅረቡ አይቀርም። ክቡር ካፒቴን እንዴት ነው? ሰላም ነው ወይ? ደህና ነኝ። ይህን ስም ክሌም ካደረገው የሆነ ሚዲያ ላይ ካሜራ ገትሮ አንዱ ሊጠይቀው ይችላል። የት ነው የተማሩት? የመጀመሪያ ዲግሪዎትን የት ነው የተማሩት ብለህ ብትል እሱ ጋና ምናልባት ምንም የሚያቀልህ ነገር የለም። ጎል ውስጥ ከተትከው ማለት ነው። አይ እኔ ዝም ብዬ በቃ የሆነ ሰውዬ አንድ ቀን ዝም ብሎ ነሸጥ ሲያደርገው ስለሚወደኝ ካፒቴን ብሎ አለኝ እንጂ እኔ ምን መሆን እንደራሱ ካፒቴን ምን እንደሚያደርግም ራሱ አላቅም ብሎ ነው የሚለው ያ ሰው። ምክንያቱም ባሉ አለበት ስም ሰጠ። ስም መያዝ ቀላል ነው፣ ግን ስሙን ሆኖ መገኘት ስለወደድን የምንለው ነገር አለ አይደል? የቁልምጫ ስም ብለህ እንኳን ስትጠራ በቃ የሚመጥነውን ነገር ምናምን። አሁን ሚስቴኔ ማማ ነው ብዬ የምጠራት አሁን ቀዳማዊት እመቤት ብዬ ብጠራት በዚህ ባስጠራ የሚሰማ ሰው ቢኖር እና የየትኛው ሀገር ንጉስ ባለቤት ስለሆኑት ነው ቀዳማዊት እመቤት የተባሉት ተብሎ ይባል ምን ይባላል? ምንድን ነው የሚመለሰው ወገኖቼ? እንዴ ዝም ብለህ ሰውየው ጭቃ ሰጡት አሉ። ጭቃ ባለበት እና የተቦካ በጭድ የተቦካ ጭቃ ነው እና ጭቃ ይዞ ምረግ ተባለ። የት መመረግ እንዳለበት አያውቅም እና ጭቃውን ብቻ መያዙ ነው እና ያገኘሁት ላይ ለጠፋለሁ ብሎ ሰውም ላይ ከብቱም ላይ ግድግዳውም ላይ ድንጋዩም ላይ መሬትም ላይ ግንድም ላይ አጥርም ላይ በቃ በተገኘበት መለጠፍ። ዋናው ጭቃ ይገኝ እንጂ የት ቦታ መለጠፍ እንዳለበት እንኳን የማያውቅ ማለት ነው። ጭቃ እንኳን ስትመርግ የሰራኑ ቤት ላይ በደንብ በማረግ በደንብ የሚቆመው ቆሞ እንጨቱ በደንብ እና የት ቦታ ላይ እንደሚመረግ የሚመረግበትንም ደግሞ አመራረጉንም ጭምር ማወቅ አለበት። እና መጽሐፍ የሆነ ነገር ስለተገኘ ብቻ የሆነ ቦታ ላይ አይወረወርም። ምክንያተ ድህነት ብሎ ማለት ቀላል ነው ወንድሞች እናቶች። የመዳን ምክንያት ናት ብሎ ማለት ቀላል ነው። ሂሳቡን ስራና ግን መረጃውን አሳየኝ ተብለህ ስትባል ግን አታሳይም። በቃ ወንድሞቼ እናቶቼ አትላላጡ፣ አትገባበጡ። ኢየሱስ ክርስቶስ የመዳናችን ምክንያት ነው። ታላቁ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ መጽሐፍ
ምዕራፍ 5 ቁጥር 9 እና 10 ላይ ለሚታዘዙለት ሁሉ የዘላለም የመዳን ምክንያት ሆነላቸው ይላል። ኢየሱስ የመዳናችን ምክንያት ኢየሱስ ነው፣ ማርያም አይደለችም። ይህን ማለታችን መጥላታችን ነው። ለምን እንጠላታለን? የጌታዬን እናት ማን ነው ደም የተቃባ ጴንጤ ከሷ ጋር ምን አገናኝቶ ነው? ወንድሞች እናቶቼ፣ አልበደለችን፣ ርስታችን ጉልታችንን አልቀማች። እሷ የኖረችበት ዘመንና እኛ የኖርንበት ዘመን የ2000 ዓመት ዘመን ርቀት አለ። ምን ይሁንልን ብለን ነው አሁን የአማኑኤልን የጌታችንን እናት ጠላቶቻችሁን ውደዱ ብሎ የሚል ወንጌልን የልጇን ወንጌል ይዘን የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ፣ ጠላቶቻችሁን ውደዱ ብሎ ሲል ባይዘው የሰው ጠላት ሰይጣን ብቻ አይደለም፣ ሰውን በጠላትነት ይነሳባል። አንዳንድ ሰዎች ይመጡና እኛ የሰው ጠላት የለንም ይላል። ኖ ተው ወንድምዬ ተው። አንተ ከኢየሱስ ትበልጣለህ እንዴ? የሰው ጠላት እንዳለ ነግሮናል። ለሰው የቤቱ ሰዎች ጠላቶቹ ይሆኑበታል ብሏል። ሰው በጠላትነት ይነሳባል። ጠላቶቻችሁን ውደዱ ብሎ ሲል ጌታ ኢየሱስ ሰይጣኖችን ውደዱ እያለን አይደለም። ሰይጣን ብቻ አይደለም የሰው ልጅ ጠላት፣ የሰው ልጅ ጠላት ሰውም ሆኖ ይነሳል እና የሰው ልጅ በጠላትነት ሲነሳብህ ያ በጠላትነት የተነሳብህን ነው ውደደው ብሎ የሚለው እንጂ ጠላቶቻችሁን ውደዱ ብሎ የሚለው ጠላት ማለት ዲያብሎስ ነውና፣ ልክ ነው፣ ጠላት ዲያብሎስ ነው። ግን ዲያብሎስ ብቻ አይደለም፣ ሰውም በሰው ላይ በጠላትነት ይነሳል። ውደድ የተባለው ሰይጣንን ሳይሆን ሰውን ነው። ሰው በጠላትነት ሲነሳብህ ውደደው፣ ሲረግምህ መርቀው፣ ሲያሳድድህ ጸልይለት ነው ያለው። ሰይጣንን ግን ተቃወሙት ነው ያለው እና የልጇን ወንጌል ይዘን ጠላቶቻችሁን ውደዱ ብሎ የሚል የልጇን ወንጌል ኢየሱስ ክርስቶስ የጌታችን ወንጌል ይዘን የወንጌል አማኞች የማርያም ጠላቶች ናችሁ ብላችሁ ያላችሁበት ዘመን ተገለበጠባችሁ። ኦርቶዶክሳውያን መረጃ አምጣ አለህ እኮ ቅድም ወንድምነት። ከዚህ በፊትም እኔም ጠይቄያቸዋለሁ። የማርያም ጠላት ማን እንደሆነ እስኪ እንደው አደባባይ ላይ በደንብ ጉባኤ ሰርተን አንድ ቀን በደንብ ግልጽ እናድርገው። ወይ ዚኔ ቤት ወይ ፊራ ሲከፍት ወይ ዮኒ ቤት ማለት ነው። ኦርቶዶክስ ነው ወይስ ወንጌላውያን ናቸው የማርያም ጠላቶች? እስቲ ጽሁፎቻችን ይውጡ፣ ይነበቡ፣ ቪዲዮቻችን ይገለጡ፣ የፓስተሮቻችን ስብከት ውስጥ ይፈለግ። ማርያም ማትረባ ናት፣ የጌታችን እናትና ማትረባ ናት እያለ ብሎ ያለ ፓስተር ካለ ቪዲዮን አምጡት። የተጻፈ ጽሁፍ ካለ በአብያተ ክርስቲያኖቻችን የተጻፈ ካለ አምጡት። እኔም ደግሞ ይዤ ልምጣ። የኦርቶዶክሱ ማለት ነው። ሰማይ ምድር የማይችለው ጥላቻ ነው በማርያም ስም የተጻፈው በቤተክርስቲያናችሁ መጽሐፍት ውስጥ በጌታችን እናት ስም ማለት ነው። እና ወንድሞቼ ምንም የሚያጣላን ነገር የለም ከጌታዬ እናት ጋር። የኖረችበት ዘመን በመልክ እንኳን አላቃትም፣ እንኳን ልንጠላት አናቃትም። አይውሽ አንድ ቀን እናያታለን በእግዚአብሔር መንግስት ውስጥ፣ ግን በመልክ እንኳን አናቃትም። እችን አሁን ፒክቸሩ ላይ ያደረግናትን በካቶሊክም በእናንተም ማርያም ተብላ ስለምትባል እሱን ያመጣን እንጂ እቺ ማርያም ሆነ አይደለም። እኛ አንቀበልም፣ እንደዚህ አይነት ማርያም የለችም። እና የጠየቅነው ጥያቄ ምክንያተ ድህነት ሆይ አይደለችም ወንድሞቼ፣ አይደለችም። ለአንተ የመዳን ምክንያት አይደለችም። ለኦርቶዶክስ ማርያም የመዳን ምክንያት አይደለችም። ለሰው ልጆች ማርያም የመዳን ምክንያት አይደለችም። የሚያድነንን ቤዛችንን፣ አዳኛችንን፣ ንጉሳችንን፣ ጌታችንን ግን በስጋ የወለደችው የተባረከች እናት ናት በክርስቶስ ለኛ። የተባረከች እናታችን ናት በክርስቶስ ለኛ። የተባረከች እህታችን ናት በክርስቶስ ለኛ። አለቅ። ከዚህ ውጪ መድኃኒታችን አይደለችም፣ ቤዛችን አይደለችም፣ የመዳናችን ምክንያት አይደለችም፣ አማላጃችን አይደለችም። አልሰጠማ ጌታ፣ አላለማ ጌታ። ባላለበት ቤት ብለን እንበል እመቤቴን እወድሻለሁ ኢየሱስ ክርስቶስ ልጅሽ ባይልሽም እኔ እልሻለሁ ማን በል አለ። እንደውም እንደኛ የጌታን እናት የሚወድ የለም። እንዴት? የሚወዳት ቢኖር ምክሯን ይስማ። ተሰምቻለሁ ወገኖቼ። የሚወዳት ቢኖር ምክሯን ይስማ። የማንን ምክር? የማርያምን ምክር። ኦኬ። የሚወዳት ቢኖር ምክሯን ይስማ። የማርያምን ምክር ስሙ ወገኖቼ። እሺ፣ የት ነው የመከረችው? ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ
ኦኬ በሰርጉ ቤት ለነበረው ትውልድ የመከረችው ምክር ከቁጥር 1 እስከ 11 ድረስ ባለው ብታነበው ውስጥ እዛ ውስጥ ግሩም ማለፊያ የሆነ ምክር መክራለች። ምን ብላ? የሚላችሁን አድርጉ። በቃ ምን በሉ? አድርጉ። ማለፊያ ምክር አጭርና ግልጽ። የአዳም ልጅ ተሰማ ከሆነ ማርያምን ወዳታለሁ ብለህ ካልክ የማርያምን ምክር ስማ። ሜሎስዬ ወድሃለሁ፣ መወድሃለሁ፣ መነንዬ ወድሻለሁ፣ ወድሻለሁ እኮ ፊራዬ ወድሃለሁ። ኦኬ ተወዳለህ። ፊራ የሚልህን ስማው። ተወዳታለህ መነን የምትልህን ስማ። ተወዳለህ ሜሎስን፣ ሜሎስ የሚለውን ስማ፣ ምክሩን ስማ። እግዚአብሔርን ወደዋለሁ ኢየሱስ ውስጤ በቃ ተንቀጠቀጣል ምናምን። የምትወዱኝ ብትሆኑ ቃሌን ጠብቁ። የሚወደኝ ቢኖር ቃሌን ይጠብቃል ይላል። በቃ ቃሏን ጠብቃ የማርያምን የሚላችሁን አድርጉ ብላለች። በቃ ስለዚህ አሁን የጌታችንን እናት እንወዳታለን፣ እወዳታለሁ። ይቅርታ ኦኬ። የጌታን እናት እንወዳታለን። እሱ ላይ ናት። የጌታ እናት እንወዳታለን። እዚህ ያለን የወንጌል አማኞች እዚህም የሌለን እንወዳታለን። በምን አውቃለሁ መውደዳችሁን ብለህ ካልክ ምክሯን ሰማን። ምንድነው ምክሯ ብለህ ካልክ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ቁጥር 1 እስከ 11 ድረስ በገሊላ ቃና በሰርግ ቤት የነበረውን እድምተኛ ምን ብላ አለቻቸው? የወይን ጠጅ የላቸውም እኮ ብላ ባለችበት ሰዓት ላይ ጌታ የመለሰላትን መልስ ከመለሰላት በኋላ እርሱ የሚላችሁን አድርጉ። በቃ እርሱ የሚላችሁን አድርጉ ብላ ስላለች የጌታዬን እናት እንዴት እንደወዳት አውቃለሁ። እግዚአብሔር ምስክሬ። ስለዚህ እርሱ የሚለንን ልናደርግ ወደ እርሱ ሄደናል። አለቅ እዚህ ያልተባለላትን እመቤቴ፣ አዛኝቱ፣ ርህሪቱ፣ አቁራሪተ መዓት፣ ሳሊተ ምሕረት ምናምን ነገር እያልክ ምሕረትን የምትለምን ማለት ከሆነ ሳሊተ ምሕረት የቱ ጋር ነው ምሕረትን ትለምናለች ብሎ ያለው? ኖ አይልም ወንድሜ። አቁራሪተ መዓት መዓትን የምታቆር ብሎ አይልም። የክርስቶስ ነው፣ የእሱ የእግዚአብሔር ነው። አሁን በዓለም ባለ ክርስትና በተለይ በኦርቶዶክሱ እኛ ኢትዮጵያ ምድር ላይ መከራከሪያ ሆና የተገኘችው ማርያም ናት። ይገባልና አንድ መጽሐፍ አንብቦ የማያውቀው ሰውዬ ይኸውልህ ማርያም ማለት ብሎ ይጀምርልሃል። እሺ ማርያም ማለት ቤዛ ናት ይልሃል። ሐዋርያቱ ብለዋል አላሉም? ከየት አመጣው? አባቶቻችን ብለው። እነማ? አባ ጊዮርጊስ ዘጋስጫ። መቼ ነበር የነበረው? ወሎ ሀገር ላይ ተወልዶ ያደገ ሰውዬ ማለት ነው። ኦሮሚያ የሚወለድ፣ ወሎ የሚወለድ፣ ትግራይ ውስጥ የሚወለድ፣ ጎንደር ውስጥ የሚወለድ ከሱ በፊት ቤዛ ብሎ ያለ ማን አለ? ማርያምን ከአባ ጊዮርጊስ ዘጋስጫ በፊት ማን ያላለ? ማንም። ሁለት ሰዎች እንግዲህ ላስቀምጥላችሁ በኦርቶዶክስ ተዋሕዶ ክርስቲያን የምትቀበላችሁ። ቅዱስ ጳውሎስ እንቀበለዋለሁ ብለህ ካልክ በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ እና እስከ ቁጥር 6 ድረስ ዘመጦ ርእሶ ቤዛ ኩሉ ይላል። በዛው በራሳችሁ ቋንቋ ላናግራችሁ። ዘመጦ ርእሶ ቤዛ ኩሉ። በቃ ነፍሱን ስለ ብዙዎች ቤዛ ሰጠ ይላል ቅዱስ ጳውሎስ። መጽሐፉ የሚናገረው ይሄንን ነው። ኦኬ ይሄንን እንግዲህ ቅዱስ ጳውሎስ የጻፈው በ1900 ምናምን ዓመተ ምህረት አካባቢ ማለት ነው። በ1900 ከ50 እስከ 65 ዓመተ ምህረት እንደተጻፈ ይታመናል የቅዱስ ጳውሎስ መልእክት። ኦኬ ከ1500 ዓመት በፊት ማለት ነው። ከ1950 ዓመት በፊት እንዲህ ብሎ ጻፈ። አባ ጊዮርጊስ ዘጋስጫ አይደው ነው ስንት ዓመት እንደሆነው ሜላ ምናልባት ትረዳኛለህ ሐሳቡ እንትን እንዳለ እንደ በቤትኛው ክፍለ ዘመን ላይ እንደነበረ እዚህ ወይ ድርሳኑ ማምጣት አለብን። በስንት ዓመቱ ክፍለ ዘመን ነው አለ ተብሎ የሚታመነው ሜላ? እሺ ታብቁ መጽሐፉ ላምጣ አለ ሜላ። ኤርሚ የለም። እሺ እሷ እመቤታችን ቅድስት ማርያም። እሺ አይ ምን እያልኩ እሷ እሱ የሚላችሁን አድርጎ አለች አይደል?
እሺ ቀጥል ቀጥል። እችል ጨርስና ያው አባ ጊዮርጊስ ዘጋስጫ መጽሐፉ ስላለኝ ምን አጨቃጨቀኝ። አባ ጊዮርጊስ ዘጋስጫ ጸሎተ ሚካኤል። ኦኬ የኢትዮጵያው ሊቅ ጻድቁ አባ ጊዮርጊስ ዘጋስጫ የተወለዱት በ1357 ማለት ነው። በ1357 በወሎ ክፍለ ሀገር በቦረና ወረዳ ሸግላ ወይ ደግሞ ሰገላ በተሰኙት ቦታ ነው ይላል። ያው በቤተክርስቲያኒቱ መጽሐፍ ላይ የተጻፈ። ስለዚህ መቼ ነው ማለት ነው? በ1357 ከሆነ የቅርብ ዘመን ማለት ነው። በ1357 ማለት ነው። ኦኬ ይሄ ዘመን ይታወቃል። በጣም ገፋ ብለን ብንል ዛሬ 1000 ዓመት የነበረ ሰው ነው። መጥቶ ማርያም ቤዛዊተ ኩሉ ዓለም አለ። ከጳውሎስ የተቃረነ ጳውሎስ ክርስቶስ ነው የዓለም ቤዛ አለ። ጊዮርጊስ ዘጋስጫ ኦኬ ማነች ቤዛ አለ? ቤዛዊተ ኩሉ ዓለም። ማርያም ቤዛ ኩሉ ለወንድ፣ ቤዛዊተ ኩሉ ለሴት ለማርያም። አባ ጊዮርጊስ ለማርያም፣ ቅዱስ ጳውሎስ ለኢየሱስ። ማን ነው ቀዳሚ? ጳውሎስ። ይሄስ ከኋላ ይመጣ ነው። ከሐዋርያው ትምህርት ጋር ተስማማ? አልተስማማም። ጳውሎስ ቤዛ ኩሉ ብሎ ሲል ማርያምን ቤዛዊተ ኩሉ ዓለም ብሎ አብሮ አልቀጸለም። ከየት አመጣችሁት ነው የምጠይቀው?